ባለው በጊዜ ለመውጣት እንሞክራለን እሺ ዛሬም ያው ዝም ብለን ገባኝ ነገር ህዝቡም ያልገባው ነገር ያጎቴ ልጅ ስልኩንና ፓስፖርቷ እሱ ጋር ነው ያለው ያጎቴ ልጅ አስገቡልኝ አለ ስልኩ ያለው ያጎቱ ልጅ ጋር ሆነ ስልኩ እንዴት ሊጠራ ቻለ ያጎቱ ልጅ እዚህ ያስገቡት خلاص እኮ ይምጣ ያጎቱ ልጅ ይምጣ ያጎቱ ልጅ ይሄኛው ነው ይሄ አብሮን የሄደ ልጅ ነው እሱ ነው ልግባ ያለው ይምጡ አብራው ነው ልጅቷ አብራችሁ ነው ሁላችሁም እዛ ጋር 9 ሆናችሁ ተሰብስባችሁ ሞተሽ ስትባሉ አንድም ባዘለላ ሳታለቅሱ አንድ ነገር ሳትናገሩ ልጁን ይኸውልሽ ሳሪ ልጁን ለማስገባት ሞከርኩ አላገኘው አልቻልኩም እስቲ ቆይ አንድ ጊዜ ኮሜንት ላይ እንዳጽፉ እሱ ብቻ አልይ ማን ነው ስሙ አልይ ማን ነው አልይ ነው አልይ ሁሴን ይሁን መሰለኝ አልይ ሁሴን ማን ነው ስሙ በእንግሊዘኛ እሺ አንድ ቁጥር ጻፍ እስቲ ብቻህን አንድ ቁጥር የጻፈ የራሱ ጉዳይ መረገም አለበት በዚህ ሁሉ ህዝብ ውስጥ ሌሎቻችሁ አንድ ቁጥር ጻፍ ካለህ ጻፍ እስቲ አልይ ሁሴን ጻፍ እያየነ ነው አንተ ብቻ ጻፍ ኧረ እባካችሁ ሌሎቻችሁ አጻፉ አንተ ቆሻሾች አትጻፉ የህይወት ጉዳይ ነው አግኝቼዋለሁ አትጻፉ ፕሮፋይሉ ኢነች አግኝቼዋለሁ ምን አይነት እነዚህ ሰይጣን ከስር የሚጽፉት የስልክ ሰደዳ እሱ ነው አይደል እሱ ነው ከስር የሚጽፉት ሃሎ አይ እስቲ በቃ ያለውን ነገር ቀስ ብላችሁ እናንተም ተረጋጉና ጠይቁት እስቲ ብሬክስ ስልኩን ተውና ጠይቀው እንደጀመርከው ቅድም ጠይቀው ዝም እንበል ብሬክስ ልጁ ገብቷል ይሄኛው ደግሞ የገጠር ልጅ አብራው ከሄዱት መሃል ነውና ጠይቀው ብሬክስ ጠይቀው ኦር ደግሞ እሺ ወንድሜ ስምህ ማን ነው የኢቃማ ስምህ እኔ ኢቃማ አይለኝም ኧረ ኢትዮጵያ ነው ያለሁት ኢትዮጵያ ነው ያለው እሺ ማይ ስምህ ማን ነው አሊ ሁሴን አህመድ አሊ ሁሴን ኦኬ እንግዲህ እንዳየው ነው ቪዲዮ ሰሞኑ ሲዘዋወር ነበረ ከገጠር ልጅ ጓደኞች አይደለ እኔ ጓደኞች አይደሉም ያው ተገናኝን እንጂ ጓደኞች አይደሉም ጓደኝነት የለንም የት ነው የተገናኛችሁት ጅዳ ኦኬ ጅዳ ደላላችሁ ማን ነው በለው ከዛ መጨረሻ ላይ የሚሄድ እዚህ ደላላው ላይ ደወልኩኝ ማን ነው ደላላው ይመች እሺ ከዛ ይመች መኪና ላይ ተገናኘን የይመች መኪና ላይ ነው ተገናኛችሁት አዎ ኦኬ ስንት ሰዎች ነበሩ ከገጠር ልጅ ጋር ስትገናኙ ሃና የገጠር ልጅ ነገስ 3 እስከ ይመች 4 ይመች 4 አንተ ጋር 4 ናችሁ ወይስ 5 እስከ እኔ 1 የገጠር ልጅ 2 ሃና 3 ነገስ 4 እስከ ይመች 5 ሰው ማለት ነው ኦኬ የይመች ዘመድ ቆይ እሺ የይመች ዘመድ ማንኛችሁ ናችሁ በሰው ነው ያኔ ደላላ ምናምን ያኔ እሱ የኔ ዘመዴንም ለመላክ ሰህድ ነው ያገኘዋቸው ብሏልና የይመች ዘመድ ማንኛችሁ ናችሁ ማን ያ ነገሰና የገጠር ልጅ ነገሰም የጌትነት ወንድም ነው የገጠርም ልጅ የጌትነት ያጎቱ ልጅ ነው ስለዚህ የዘመድ የተባልከው የይመች አንተ ነህ ማለት ነው
ኧረ እኔ ዘመድ አይደለሁም። በምን በሃይማኖት እሱ እኮ ዘመዴን አንዱን ዘመዴን አብሬ እየተሄድ ነው አለው። እንግዲህ ሀኒም ዘመዱ አይደለችም። እሱ እንዳለው ነው እኮ ይመች እንዳለው ነው እኮ ዘመዴን ልልክ ሰሃድ አንድ ላይ አገኘኋቸው። ዋናው ጉዳዩን እንጠይቀው። ቆይ ከዚሁ መጀመር ነው ያለብህ። አንዱ ማለፍ የለም። ይመች ዘመድ ነህ አንተ። እኔ ዘመዱ አይደለሁም። እሺ ከውስጣችሁ ታዲያ ይመች ይዞት የሄደው ማን ነው ዘመዱ? እንጃ አላውቅም። ሁላ እኔ እኮ የገጠር ልጅንም አላውቀውም፣ ነገሰንም አላውቀውም፣ ሀናንም አላውቃትም። ገባሽ? ያው መኪና ላይ ተገናኘን። ይመች መኪና ላይ በቃ ተስፍሽ ጠይቀው። በቃሽ ጥሩ። እሺ ወንድሜ፣ አሁን እስከተለያያችሁበት ቦታ 5 ሰዎች ነበራችሁና ለመጨረሻ ጊዜ አንተ ሀናን ያያሃትና የተለያያችሁት የቱ ጋር ነው? የተለያየ ነው። አዎ የተለያየ ነው። እዛ እንትኑ ላይ ነው። በቃ ገመዱ ላይ እንዴት ነው እሷን ያሻገራችኋት? በራሷን የተሻገረችው የወጣችው ወይስ ደግሞ እሷ አግዟት ነበር? እሷ በመጀመሪያ ደላላው ይዟት ማለት ነው። ከፊት ቀደመች፣ እኛ ወደ ኋላ ቅሩ ብሎ ማለት ነው። በዛው ቀያይ ናቸው ማለት ነው። ወደ ኋላ ቅሩ ብሎ እሺ። ከዛስ? አዎ እሷ ስለደከመች ከፊት ትውጣ ተብሎ ማለት ነው። ከዛን እንዴት ወጣች? ከዛ በኋላ ሄደች። እሷ እያይናት እንደዚህ ሄዱ። ከዛኛ ከኋላ ደግሞ ተከተልናቸው። እሺ ከዛን እናንተም ወጣችሁ፣ እሷም ወጣች። ከዛም በኋላ እዛ ከወጣችሁ በኋላ ምን ተከናወነ? ከዛ በኋላ እኔ ራሱ ማለት ነው በዚህ በገመዱ በሚሳበው ላይ ማለት ነው ኋላ ያሉት እኔ ነኝ መጨረሻ ላይ ማለት ነው። ኦኬ እሱን ወጣችሁ፣ ከአንተም መጨረሻ ሆናችሁ ወጣችሁ። በገመድ አይደለም የወጣ ነው፣ እኛ በገመድ አይደለም የወጣ ነው፣ በጥምጣም ነው የተሳሳብን የወጡት ማለት ነው። ከዛ እኔ መጨረሻ ላይ ማለት ነው ራሱ እኔ ራሱ ሊለቁኝ ነበር ማለት ነው። እዛ ጋር እነማ እንትን ከብጃቸው ማለት ነው እንዳለቁኝ፣ አንተ እንዳለቁኝ ያዙት ምናምን ብዬ ማለት ነው። እንደገና ይዘውት ነው ሁሉም ይዘውት ማለት ነው የወጣሁት እኔ ራሱ ማለት ነው። ጥበራ ተረፈ። ግን እዛ ከወጣችሁ በኋላ የተከናወነው ነገር ምንድን ነው? ሀናን ለመጨረሻ ከዛ በኋላ ሀና ደከመች። እኔ ይሄን ዳገት አልወጣም እያለች ማለት ነው እንትን እያለች ነበር፣ መሬት ተኝታ እየተንፈራፈረች ነበር። ይሄን ዳገት አልወጣም እያለች ማለት ነው። አስገድደው ስለመድፈራቸው የመጣውን ሽፍታ፣ ከዛም በኋላ የሆናችሁትን ንገረን። ሂዶ የተባላችሁበትን ፕሮሰስ ስቴፑን ንገረን ግልጽ አድርገህ። እንዴት ሂዶ የተባላችሁ? አንተ እዛ ዳገቱ ላይ እንትን ወጣችሁና ተቀመጣችሁ አይደለ? ልክ አሁን ሀና ይሄንን ዳገት አልወጣም ካለች በኋላ ከዛ ሀና እዛው እየተንፈራፈረ እንትን ይሄን ዳገት አልወጣም እያለች ማለት ነው። እኔ ነኝ ኋላ ያሉት መጨረሻ ማለት ነው። ከዛ ሌላዎቹ ሄዱ። ከዛ እኔ ቀስ እያልኩ ማለት ነው ያንን ዳገት ወጣው። ከዛ በኋላ ምንም የለ ያን ዳገት ያስኩትን ሻንጣ ማለት ነው የመኒዎች እንትን የሆኑ ጫት ምናምን የሚያሻግሩ አሉ። ጫት አሻግረው ሲመለሱ ሻንጣዬን ተቀበሉኝ። ከዛ እኔ በቁልቁለ ዳገቱን ወጥቼ ማለት ቁልቁለቱን በቂጥ እየተንፏቆኩ ማለት ነው የደረስኩት። ነገጠር ልጅ ጋር ቁጭ ብለው ነው ራሱ የደረስኩባቸው ማለት ነው። ታውቀው ነበር ያንን ቦታ ከዚህ በፊት ወይስ ለብቻ ለመጀመሪያ ጊዜ ነው እየሄድክ የነበረው አንተ? ከኋላ አጠያየቁን ከኋላ ሽፍታው ከያዘባቸው ጀምር እስቲ። ቆይ አይ እየሄድኩ ነው ሰያይ። ቆይ አንተ ለመጀመሪያ ጊዜ ነው የሄድከው? ሰው በባህር ሶስተኛዬ ነው ስሄድ፣ ግን በዛ በመንገድ ላይ የመጀመሪያዬ ነው። እንዴት አወቀው ታዲያ? ብቻህን ጥለው ሲሄዱ አንድ ላይ በግሩፕ እየሄዳችሁ መቼም በደላላ ነው እየሄድክ ያለው? ብቻህን እየሄድክ የነበረው ወይስ በደላላ ነው? ማነው አንተንስ ይዞ ሄደ? እንዴት አንተ እንደናህና ወይ ከሌሎቹ ጋር በደላላ ነው ወይ ዝም ብለህ ተቀላቅለህ? ግሩፕ አላቸው አይደለ? አሁን ወንድማችን የገጠር ልጅ ግሩፕ አሉ የተለያዩ ደላሎች ያዘጋጁት። እኛ ደግሞ አንድ ላይ ነበረን ወደ 9 አለ። እዛ ቪዲዮ ላይ የተቀረጸው ቪዲዮ ላይ አላህ አንተ? አዎ አለ። ይኸውልሽ ተስፍሽ ጥያቄው ተቆራርጧል። ከመጀመሪያው በስቴፕ ሄድበት እስቲ ብሬክስ አንተ ቦታውን ስለማስተው ጎበሰያ ከመጀመሪያው ጀምረ በስቴፕ ጠይቀው ብሬክስ። ይሄ ካልሆነ አሁን ጥያቄው ወደ ልጅቱ ተደፈረች ተባለበት ብሬክስ እንዳለክ ብሬክስ። እሺ አንዴ ፓርኪንግ ላርግ። እሺ ሰያ
ታባሩ ምክንያቱም ምን ያረጋል መሰለህ ተስፍሽ አንተ ቆርጠው ከመጀመሪያ ጀምሮ ተስፍሽ ከተገናኙበት ጀምሮ አሁን ይመች በነገራችን ላይ ሃኒትን ትትንፈራፈርም ብለሃል አምልጦ ይመችም አባለ ብሏል ለነጥብ ያዙት ይሄን እንደገና ደግሞ ሁሉም ሰው ገደሉን ወጥቶ መጨረሻ ናት አለ ሌሎቹ ያሉት የገጠር ልጅ መጀመሪያ ወጣችሁ እሷ ናት ነበር ያሉት በጣም ጥሩ ቆይ ብሬክስ ፓርኪንግ ቀስ አድበናት እንሄድ ይኸውልህ ቆይ አንድ ጊዜ ቆይ ወንድሜ ተረጋጋ አሁን ደግሞ አረፍ በል አሁን ብሬክስ ፓርኪንግ ያቁምና ቀስ ብሎ ይጠይቃል አሁን የምታወራቸው ነው ምናልባት እንዳትወራከም ውሃ ታጠጣ ቀስ አይዋ አሁን ነገሩን ከበድ ለማድረግ ከሞከርክ ይነቃብሃል ዝግ አድርገህ የሚነቃብሃል ምንድነው የሚነቃብህ ሃኒ ትትንፈራ ብለህ እጥፍ አልክ ለምን ሃኒ ስትፈራፈር እኔ አልወጣም ይሄ እንዳገት እያለች ማለት ነው አይቻታለሁ ቆይ እሺ ቆይ ብሬክስ ይመጣል አንድ ጊዜ ቆይ ይቅርታው ቤታችሁ ነው አንዳንድ ሰው ግን ይቅርታ አድርጉልኝ ብሬክስ ተሚመጣ እኛ የገጠርን የሆነ የምናፋጠው የልጅቱን ሀቅ ነው የመን ባለስልጣኖች ስለ ልጅቱ መኖር መረጃ አንጡ ስላሉን መረጃ ስብሰባ ነው ይሄ ሁላ ገባችሁ አይደለ አንዳንዶቹ ፎሎ ለቀሙባት ምን አሉባት አንድ ጊዜ ልንገር ብዬ አንተ አንድ ጊዜ ቆይ እኔ አሁን የራሴን የግሌን ብዙ ትልልቅ አንዳንድ ሚዲያዎች አይቻለውና ልክ የገጠር ልጅን እንትን ብለው ምናምን የሚሉ አንዳንዶች ደግሞ አሳዘነን ልባችንን ሰበረው ፈለቀቀው ሰነጠቀው የሚሉ ይሄ እኛ ሃኒ እንደ አንድ የሰውኛ ተሰምቶን በነገራችን ላይ ደግሜ ነው የምለው ተዝቀደም አንዳንድ ሰዎች በትክክል ዱዓ ሲያደርጉና ጸሎት ሲያደርጉ ፈጣሪ ወይም አላህ ነው የሚልክላቸው ጸሎቱ ደግሞ የአባቷ ጸሎት ነው ለምን አለማጣ ሸዋረቢት እያሉ የልጃቸውን ሞት የሚካፈላቸው አጥተው ድምጥ አጥተው ታፍነው ስለሷ እንኳን አንዳንድ የሚፖስቱን ሰዎች ምንድነው በሰው ሞት የምታለቃቅሱ እየተባለ እየተሸማቀቁ ስለ ሃኒ እንዳያወሩ እየተደረገ ሚዲያ ላይ ሰምታችኋል አባቷ ባረጉት ጸሎት ነው ዛሬ የኢትዮጵያ ግልብጥብጥ ብሎ ስለ ሃኒ ማውራት ያዘው ገባችሁ አይደለ እኛም በጸሎት የመጣን ሰዎች ነን እንጂ ምንም ነገር ምንም ጥቅም ምንም አይነት ፈልገን አይደለም እያንዳንዱ የምንሄድበት እያንዳንዱ አንድም ቀን በጥቅም ተደለልን ማናቅ ለፎሎም ሰርተናናቅ ብዙ ነገሮች ሰርተናል ሳውዲ በነበርንበት በቆየንበት ጊዜ እናቅበታለን እያንዳንዱ ማጫዋቱን ሁሉ እናቅበታለን ገባችሁ ዛሬ አረ ብሬክስ እስከሚመጣ አንዳንድን ጠይቀው ማግደል ቆይ ተው እንዳጠይቁት ተመልሻለሁ ኦሬዲ እሺ ቀጥል እሺ እኔ መጠየቅ የምፈልገው ወንድሜ አንተ ከየት ጀምረህ ነበር አብራሃቸው የነበርከው ከየት ነው የተጫንከው አንተ እኔ መኪና ላይ ነው የተገናኘ ነው ዳ ማለት ነው አዎ እሺ መልካም መንገድ ላይ ሌላ የተቀላቀላችሁ ሰው አለ እየተጓዛችሁ እዛው ከጅዳ ከወጣችሁ በኋላ ማለት ነው ከጅዳ ኡምራ የሚባል አካባቢ አሳረፉን ገባ ኡምራ የሚባል አካባቢ ማለት ነው እዛው ጅዳ ውስጥ የይመች መኪና ምን አይነት ነች በለው እስቲ የት አካባቢ አልከኝ ወንድሜ ኡምራ የሚባል አካባቢ ኡምራ የት አካባቢ ነው የት እዛው ጅዳ ውስጥ ነው ጅዳ ውስጥ ኦኬ ጅዳ ኦኬ አዎ ትሬላው የሚመጣበት ጋር ማለት ነው እሺ ሌሎች ከናንተ ውጭ የነበሩ ሰዎች የራያ ልጆች የተባሉ ስንት ነበሩ እናንተ ጋር ይሄ ማይተራያ ልጅ ብዙ ሰው እኮ ነው የተጫነው እዛ ኡምራ ማለት ነው አይደለም እንትኑ ላይ ይሄ እስከ ድንበር ድረስ አብራችሁ እናንተ መኪና ተጭነው የሄዱ ሰዎች ማለት ነው መኪና አዎ እናንተ መኪና እንትን ደላላችሁ ቆይቶባችሁ እነሱ ተጭነው የሄዱ ሰዎች አሉ አይደል ሳቢያ አዎ እነሱ ስንት ናቸው
ይኸውልህ ሳቢያ ላይ ማለት ነው። እሺ እያንዳንዱ አውርተናል፣ ሁሉ ተጫውተናል። እዛ ጋር ማለት ነው 2 ሴቶች 1 ወንድ ልጅ አለ። እሺ መልካም። እንዳም ከነሱ ጋር ተጫውተናል። ሀናም ተጫውታለች፣ እኛም ሁላችንም ተጫውተናል። ኦኬ ደላሎቹ ስንት ነበሩ ሲመሯቸው የነበሩት? ስንት ሆነው ነው ሲመሯቸው እየመሩ? መሪዎቹ ስንት ናቸው? ከዛ በኋላ ልንገርህ አሁን ማለት ነው። መሪዎቹ ስንት ናቸው ሲመሯቸው የነበሩ? መንገዱ ሲመሯቸው የነበሩ እስከ ማለት ከሳቢያ ከዛ ደንበር መሪዎቹ በቃ እስከ ገመዱ እስክትደርሱ ድረስ እስከ ገመዱ ድረስ አሁን ከሳቢያ ድረስ ስንወጣ ማለት ነው በመኪና ነው የወጣ ነው። ከዛ ካረፍንበት ቦታ እዛው ሳቢያ ውስጥ አርፈናል። ቤት ውስጥ ማለት ነው አርፈናል። ገባ? እየሰማኸኝ ነው ብሬክስ? እየሰማሁ ነው ወንድም። አዎ እዛ ሳቢያ ስንት ቀን ከረምን? 2 ቀን 3 ቀን ከርመናል ሳቢያ ውስጥ። ከተማው ላይ ነው? ከተማው ውስጥ ከከተማ ወጣ ብሎ የሆነች ጉርፋ ነገር ነች። እኔ እያልኩ ያለሁት ደግሞ ማለት ነው። እሺ ቆይ ልነግርህ ነው። ከዛ ከጉርፋ ውስጥ ማለት ነው። እሺ ከጉርፋ ውስጥ እንደገና በመኪና ተጭነን እዛ ከሳቢያ ውጪ ድንበር ጫካ ውስጥ ገባ ማለት ነው። እሺ ከዛ በኋላ መሪ አገኘን ማለት ነው። የድንበር መሪ ማለት ነው። እሺ እዛ ላይ ስንት መሪዎች ነበሩ የጠበቋቸው? ከዛ በኋላ መጣ ከመኪና ውስጥ ብር ከፈላ የሆነ ትግሪ ነው። ገባን እዛ ጫካ ውስጥ። ደላላ መሪ ኦኬ። ብር የከፈለው መርቷቸዋል? አዎ። እሺ ከዛስ? ከዛ 2 መሪ ነው እዚህ እንትኑ ድረስ አደረሰን። እዛው ሳቢያ ጫካ ውስጥ አደርንና ማለት ነው ጠዋት ጉዞ ጀመር። እሺ አሁን ከመጀመሪያ ጀምሮ በቃ የእግር ጉዞ ከጀመራችሁ ጀምሮ እስከ መጨረሻ ስንት መሪ መርቷችኋል? መሪዎቹ ብዙ መሪ ነው የመራን እንዴ? አሁን ያ اخي እስከ እንትኑ ነው እያልኩ ያለሁት እስከ ገመዱ ድረስ እስከ ገመዱ ድረስ። እሺ በመጀመሪያ እስከ ገመዱ ድረስ ስንት መሪ መራችሁ? በቃ ስንቶች ናቸው የመሯችሁ? እስከ ገመዱ ድረስ ስንት ሰው ነበር? ይኸውልህ ሀና እንትን ለምን ሌላ ጥያቄ ትመልስልኛለህ? እኔ የምጠይቅህን አንድ ጥያቄ ነው። አንተ ስንት መሪ መርቷችኋል? የሰውየው ብር ተቀብሎ እንትን ካለ ጀምሮ እስከ 4 መሪ 4 እስከ ገመዱ ድረስ 4 ሰዎች ናቸው መሪዎቹ? 4 ናቸው? አዎ እስከ ገመዱ ድረስ 4 መሪዎች በአንድ ላይ እየተጓዙ ነበር እስከ ገመዱ ድረስ። እናንተ ስንት ነበራችሁ? እኛ እስከ ገመዱ ድረስ ሀና ተሳፋሪዎቹ ተጓዦቹ ስንት ነበራችሁ? ሀና ሴቷን ትተህ ማለት ነው። ወንዶች ስንት ነበራችሁ? እኔ አንድ በል ልንገርህ። እሺ ስማቸውን ሁሉ እየነገርኩ ማለት ነው። ኧረ ዝም ብለህ ቁጥራቸው ንገረኝ። ስንት ነበራችሁ? አሃ እኔ ቁጥር እንዴት ነው ቁጥር እንዴ? የተጻፈልን ሳታነብ ጥያቄው 2 3 4 ስንት ነበራችሁ? ወይ 2 በለኝ ወይ 3 ወይ 4 ቀላል እኮ ነው። አታውቅም ስንት ሰው እንደነበራችሁ? እሺ ልነግርህ ነው። ቆይ ኧረ በእናታችሁ በቃ ይቅር የጻፈው ቆይ ኦኬ ጋይስ ተው ቆዩ ሰው እንጂ እንጠይቅ። መልስልኝ ወንድሜ ስንት ወንድ ነበራችሁ? እዚህ ጋር ይኸውልህ አሁን መንገድ ላይ ይኸውልህ እዛ ጉርፋ ውስጥ ያገኝናቸው ልጆች አለን። ገባህ? አንተዬ ስማ አማርኛ ነው እኮ እየነገርኩ ያለሁት። አጭር ጥያቄ ነው እየጠየቅኩ ያለሁት ወንድሜ። እኔ እስከ ሳቢያ ድረስ 4 ሆነን መጣን። ጉዞ ከጀመራችሁ የእግር ጉዞ ነው እያልኩ ያለሁት። በቃ ወደ ገመዱ መሄድ ከጀመራችሁ ያለውን እያልኩ ያለሁት እኮ ወንድሜ። የሳቢያዎቹ የተለዩዋችሁ 2 ሴትና 1 ወንድ ምናምን እርሳቸው በቃ ተለይተዋቸዋል።
እነሱን ተዋቸው። ከዛ በኋላ ያላችሁ ስንት ናችሁ ነው እያልኩ ያሉት? 8 ነን። ኦኬ 8 ሰው አንድ ላይ እየተጓዛችሁ ነበር? ሀናን ሳትጨመር ነው? ሀና ሳትጨመር 8። ኦኬ እስከ እንትኑ ድረስ ማለት ነው? እስከ ገመዷ ድረስ በቃ እስከ እንትና ሀና ሳትጨመር ማለት ነው። እሺ እስከ ተክላይ ቤት 8 ነን። ኦኬ ከሀና ጋር 9 እስከ ተክላይ ቤት 2 ደግሞ መንገድ ላይ ተጨምረውብናል። 2 ሌላ ደላላዎች። የት አካባቢ ነው እነሱ የተጨመሯችሁ? እዚህ ግማሽ መንገድ ላይ ነው። ሌሊት ነው የተጨመሩብን። የት ምን ላይ? ሌሊት ነው። በስ ስንት ቀን ጉዞ እንደተጓዛችሁ? የአንድ ቀን ተግማሽ። ከየት አምጥተው ቀላቅለዋቸው ነው? ቀላቅለዋቸው። እሺ ይሄ አዲስ እንትን ነው። ኦኬ እሺ እኔ ጥያቄ ሌላው ጥያቄ ሽፍታ አግኝታችኋል መንገድ ላይ? አዎ። የት አካባቢ ምን ያህል እንደተጓዛችሁ ነው ያገኛችሁት? 8 ሰዓት የ9 ሰዓት መንገድ ምናምን ተጉዘናል። ኦኬ ከዛ እንዴ የ8 ሰዓት መንገድ በቃ ያዙ። ኦኬ አሁን 9 ሰው በሙሉ 4 መሪ ነው ሲመራ የነበረው ማለት ነው። ለ9 ሰዎች ሀናን ጨምሮ 4 መንገድ መሪዎች ከፊት ሆነው ይመሯችሁ ነበር። እሺ ሽፍታው ሲመጣ 9 ነበራችሁ? 4ቱም መሪዎችም እናንተም 9 ነበራችሁ? ሽፍታው ሲመጣ አንድ ሽፍታ ነው? 2 ናቸው። 2 ናቸው የመጡ? 2 መጡ። አንዱ ሀና ጋር ቀረ። አንዱ ደግሞ ከፊት ለዛ ደላላዎቹ ጋር ነበር። መሪዎቹ ጋር ኦኬ ፊት ከመጡት መሪዎች ጋር ማለት ነው። ፊት እሺ ለምንድን ነው ከሀና ጋር የቀረው? ያኛው ያለ ከእናንተ ጋር ማለት ለይቷት ነው ወይስ ምንድን ነው? አይደለም የገጠር ልጅ እና የተወሰኑ ልጆች ማለት ነው። ምግብ ምናምን ይዘዋል። ገባ? እሺ እነሱ ከፊት ቀድመዋል። እኔ ደክሞኛል። ደጀን የሚባል ልጅ ደክሞታል። ነገስ ደግሞ የሀና ወኪል ነው። ገባ? እሺ ነገስ እሱ የሀና ወኪል ነው። ሀና ደክማለች። ለሷ ብሎ ከኋላ ነው። እኛ አሁን 4ታችን ከኋላ ነን። እሺ ከዛ በኋላ ምንም የለ። እነ ገጠር ልጅን ተቀባብሎ ምናምን እኛን አየት ሲያደርገን ወደኛ መጣ። ደግሞ እኛ ገና አልደረስንባቸውም የገጠር ልጅ ጋር ማለት ነው። እሺ ከዛ ልክ እኛን እንዳየን ብድግ አደረገና በድንጋይ ደላላውን መታው፣ መሪው ማለት ነው። እሺ ከዛ በኋላ ልክ ሀና በዛ ሰዓት ማለት ነው ደክማለች። እንደዚህ አጎንብሳ ነው የምትሄደው። ገባ? ከዛ ደክማለች ማለት ደክማለች እንደዚህ እጅና እጇን ይዞ እንትን ብለው ደላላውና ነገስ ማለት ነው። እሺ እጅና እጇን ይዘው እንደዚህ እየገፉ ነው የሚያመጧት ማለት ነው። እሺ ከዛ በኋላ ምንም የለ። እዛ ሽፍታው ጋር ዘፋለች። ከዚህ አልሄድም አለች። ኦኬ ከዛ በኋላ ምንም የለ። ይሄ ነገስን ያዘና ጀርባውን አለው በድንጋይ። ኦኬ ከሀና ጋር ያለው ይሄ ደጀንን የሚሉትንም በካልቹ አለው። ከዛ እኔን ምንድነው መሰራልና መሳሪያውን ቃቃቃ አረገና አጎንብሳ ሄዳለ። እሺ ከዛ ሻልኩ አጎንብሼ እኮ ከዛ እሷ ስለው ቀጥል አንተ እሷ ትመጣለች አለ አላስ። ከዛ 1 ደቂቃ እንደሄድኩ 2 ደቂቃ እንደሄድኩ እነሱ ያገኘኋቸው። እሺ እነ ገጠር ልጅ ማለት ነው። እሺ ሽፍታው ምን ከእናንተ የተቀበለው ነገር አለ ወይስ ዝም ብሎ ሀናን ብቻ ነው የወሰደው? በቃ ሀናን እዛው አስቀራት። ከዛስ እናንተን ምንም አላደረጋችሁም?
አዎ እኔና ጎንበስ ሄዳለኝ መሳሪያውን አቀጫቀጨብኝ። ይሄ ቀጣልኩ ነው። እሺ ከዛ ውጭ ምንም አላደረጋችሁ ማለት ነው? እንዴት በቃ ማለት እንደዛ ካደረገ በኋላ አልደበደባችሁ ምናምን? ከዛ ልነግርህ አይደል? ዝም ብለህ አትንገረኝ፣ የምጠይቅህን ብቻ ጠይቅልኝ ነው እያልኩ ያለሁት። አጭር ጥያቄ ነው የምጠይቅህ፣ አጭር መልስ ነው። እኔ በቃ ተቀላቀልኩ ከነሱ ጋር ከልጆቹ ጋር ተቀላቀልኩ። እሺ ከዛ ከሳሃና እዛ ላይ ሆናችሁ ሃና ምንም የሰማችሁት ነገር የለም? ከዛ በኋላ ቁጭ እንዳለን ጮኸች እሷ። እሺ ልጅቷ ማለት ነው። እሺ ከዛ በኋላ ጮኸች፣ አንድ እንደ ጮኸች፣ ከዛ ዝም አለች። እሺ ከዛ በኋላ ልክ 5 ደቂቃ ቢሆን ነው። ከዛ አዝሏት ይዟ መጣ ሽፍታው። አዎ እሺ ከዛ ስትመጣ ያው እያለቀሰች ነበር። እሺ ከዛ እያለቀሰች ነበር። በጥፊ ሁሉ መቷታል። በጥፊ የመታት ሁሉ ይሄ ፊቷ ቀይ ሆነ። እሺ በቃ ይሄ ነው። ከዛ በኋላ ምን አላችሁ? ሂዱ አላችሁ ሽፍታው? ከዛ በኋላ እኛ እነዚህን በመጀመሪያ ማለት ነው ብራቸውና ሞባይላቸውን ተቀብሏቸው ሞባይላቸውና ሞባይላቸውን መልሶላቸዋል። ብራቸውን ወስዶባቸዋል። ገባህ? ማን የትኛው ነው እንደዛ ያደረጋቸው? ሽፍታው እንትና ሽፍታው ከዛ ሃና ጋር አይደል ያለው? በመጀመሪያ እኛ እንጀራ ይዘው ምሳ ይዘው የመጡት እኮ በመጀመሪያ ከፊት ናቸው። እስኪ አንድ ጥያቄ ልጠይቅህ። አይዋ በተፈጥሮ የእንትን ችግር አለብህ ማለት አፍህ ትንሽ ምላስ ምናምን ይያዛል ወይስ? ኧረ ምንም አያያዝም። ምንም ችግር የለብህም? ምንም ችግር የለብኝም። እሺ መልካም። እሺ ስለዚህ አንተ እያልክ ያለው አንተና ሃና ከወደ ኋላ ስለነበራችሁ እነ ገጠር ልጅ ደግሞ ከፊት ለፊት ስለነበሩ እኛ 4 ልጆች አራታችን ማለት ነው ከኋላ ነበር። እሺ እስከ ደላላው ማለት ነው። እሺ የትኛው ደላላ? 4 እኮ ናቸው መሪያችን ማለት ነው። መሪዎቹ 4 አይደሉ እንዴ? ከኛ አንድ ነው። ሌላዎቹን ይዞ ደግሞ ከፊት ሄዷል። እነሱ እነ ገጠር ልጅን እነ ሌላዎቹም ማለት ነው 4። የትኛው ሌላኛው ሽፍታ ነው? መሪው። ሁለተኛ ሽፍታ ያልከውስ? ሁለተኛ ሽፍታ ያለውማ እዛው እነሱ ጋር ከደላላዎቹ ጋር ነው ከመሪዎቹ ጋር። መሪዎቹን እነ ገጠር ልጅን ይዘው ወደፊት ሄዱ እያልክ አይደል እንዴ? ወደፊት ሄደው አርፈው ያገኝናቸው አረፉበት ቦታ እኮ ነው ሽፍታ ያዙብን ቦታ ላይ። ይኸውልህ አንዱ ሽፍታ ሃናን ይዞ ሄደ አልክ። ኦኬ አንዱ ሽፍታ ወዴት ነው ሄደው? አንዱ ሽፍታ ከፊት ነው ያለው እዛው ከነ ገጠር ልጅ ጋር ማለት ነው ከፊት። እሱ ነው ስልካቸው የነጠቃቸው ወይስ ሃናን የወሰዳትን ነው? ስልካቸውን የነቀጠው እነሱ እኮ ስልካቸው ሲነቀጥ ማለት ነው እኛ አልደረስንም ገና እነ ገጠር ልጅ አልደረስንም። ኦኬ ስለዚህ አላየም። ከዛ ስንደርስ ይኸውልህ እነ ገጠር ልጅ ጋር ስንደርስ ማለት ነው እኛ ስልካችሁንና ብራችሁን ካሏችሁ ይመልሱላችኋል። ስልካችሁን ብራችሁን ይወስዱባችኋል። የያዛችሁትን ስልክና ብር ማለት ነው ስጡ፣ አለዛ ይመቷችኋል አሉ። ብሬክስ ሽፍታዎቹ ስንት ናቸው በለው? ይቅርታ 2 ነው ብሏል እሱ። ከዛ ያንን መረጃ ስለሰማ ማለት ነው የገጠር ልጅ ሽፍታዎቹ ስንት ናቸው? አንድ ጊዜ የገጠር ልጅ ሽፍታዎቹ ስንት ናቸው? 2 ናቸው። የገጠር ልጅ ነው የምንጠይቀው። ሽፍታዎቹ ስንት ናቸው? እንግዲህ እኔ አሁን ያየሁት አንዱ ነው መሳሪያ ያዘውን ማለት ነው። በቃሽ በቃ ሚዮተር ጓደኞች በቃ ሚዮት አርግና ብሬክስ ቀጥል። በቃ እሱን ጠይቀው። ቆይ አንዴ ሌሎች ጓደኞች አሉ ይመጣሉ። ሲመጣ ግን ወይ ብር የሆነ ነገር ካገኘሁባ በስንት መከራ ያቆመ ሊሰያተው እንጂ
ሰይድ እኮ ነህ በነገራችን ላይ አሁን መሀል ላይ እንትን እያልክ ያለው። እሺ ይቅርታ በቃሽ። ቀጥል። ጥያቄን መያዝ ትችላለህ፣ በኋላ መጠየቅ ትችላለህ እኮ መሀል ላይ አታቆራርጡብኝ። እኔ ራሱ አላስችልህ ብሎኝ ነው እኮ ልፈነዳ ነው እኮ። ያዘው ጥያቄውን ጽፈህ ያዝ። እሺ ወንድሜ፣ እናንተ ሀና እንደዛ ተመታ ስትመጣ ፊቷ ቀልቶ ሲመጣ አንተ ጋር እንዳደረሳት ነው የለቀቃት ወይስ እንዴት? አዝሏት እስከ ከፊት እስካሉት ድረስ ወሰዳት? ላ በቃ እንደዚህ እያይናት ማለት ነው። እያይናት አወረዳት። እሺ እናንተ ከኋላ ያላችሁት ብቻ ማለት ነው? እዛው በቃ እየጠበቅን እሷን ሀናን እየጠበቅን ቁጭ ብለን እሺ ሁላችን። ከዛ ሁላችንም ጋር እንደዚህ እያይናት አወረዳት። እሺ ያኛው ሽፍታ የት ነበር የዛን ሰዓት? እሱ ደግሞ እዛ መሪዎቹ ጋር ነበር። መሪዎቹ ለብቻቸው ይዟቸው ይሄዶ ነው? ከዛ አሁን እዛ ጋር ማለት ነው የተክላይ መሪዎች አራቱን ያገኝናቸው ማለት ነው እዛ ጋር ነው። ከዛ በፊት ማን እየመራቸው ነበር? ከዛ በፊት ሁለት መሪ አሉ። ሁለት መሪ ይዘው ነው የመጣው። ሶስት ናቸው፣ ሁለት ይዘው ነው የመጡት። ከዛ ለማን አስረከቧችሁ? ከዛ አስረከቡ፣ ለተክላይ መሪዎች አስረከቡን። እዚህ ሀና ተደፈረችበት እዛው ራሱ ጋር ሽፍታዎቹ የነበሩበት ቦታ ላይ። አዎ ሽፍታዎቹ የነበሩበት ቦታ ላይ ሌላ ሰዎች መጥተው ተቀበሏችሁ? አዎ እሺ ከዛ ሁለቱ የት ሄዱ? እስከዛው እስከ ሽፍታው ድረስ ያመጧችሁ መሪዎች ሁለት ናቸው ብለሃል። እነሱ ወዴት ሄዱ? እነሱ ወዴት እንደሄዱ አላውቅም። ተመለሱ። ከዛ በኋላ እነሱ ተመለሱ። ሽፍታዎችስ ወዴት ሄዱ? ሽፍታዎቹም ሄዱ። ከዛ አራት መጥተው እዛው ከዛ በኋላ ማለት ነው አራቱ መሪዎች የተክላይ መሪዎች ማለት ነው ለተክላይ ያደረሱን። ከዛ በኋላ ነው አራቱ መሪዎች። እሺ ጥሩ። ከዛ ሀና ከዛ በኋላ እንዴት ነበረች ሁኔታ? ከዛ በኋላ የነበራችሁ ጉዞ? ከዛ በኋላ ያለው ጉዞ ያው ደክማ ልጅቷ ያው እጅና እጇን ይዘው እንትን እያሉ ነው እንትን ያሏት። ግን እየተጓዘች ነው ስቲል ነው? አዎ እየተጓዘች ነው ከኛ ጋር። ከፊት አድርገዋት እሷን፣ እኛ ከኋላ ነን ይሄድን። ከዛ እስከ ገመዱ እስክትደርሱ ድረስ አራቱ መሪዎች ናቸው ሲመሯቸው የነበሩት። ከኋላ ተንትኑ ድረስ ከዚህ አራቱ መሪዎች ሽፍታው ከያዛችሁ ቦታ ላይ ይኸውልህ፣ አሁን አጭር ጥያቄ። አንተ ያልከው አሁን ከመጀመሪያ ጀምሮ ሽፍታው እስከያዘን ድረስ ሁለት መሪዎች አመጡን። ሽፍታዎቹ ከነበሩበት ቦታ ተቀብለው ደግሞ አራት ተቀበሉን ወደ ወሰዱን ነው እያልክ ያለው። አራት ከዛ ከሽፍታው ነግረህ ነው። ይኸውልህ ከዚህ ከሽፍታው ጀምሮ ማለት ነው። እሺ እዚህ ፊፋ ልክ ልንደርስ ሲሆን ማለት ነው። እሺ ሁለት መሪዎች ነው የወሰዱ። ልንነግርህ ነው እስከ ሌሊቱ 6 ሰዓት ድረስ ማለት ነው። እሺ ከዛ በኋላ እነዚህ ሁለቱ ልጆች ማለት ነው ፊፋ አካባቢ ከሌሊቱ 6 ሰዓት ደረሱብን። ሁለቱ ይዘዋቸው መጡ። የትኞቹ ሁለቱ? የተቀላቀሏችሁ መንገድ ላይ? አዎ። እሺ ከዛ ስንት ሆኑ? አራት ሆኑ። ከነሱ ጋር ነው እንደ አራት መሪ እያልክ ያለው? አራት ደላላዎች፣ አራት መሪዎች እነሱ በቃ። ከዛ በኋላ አራት መሪ እስከ ገመዱ እነሱ ሌላ አንደኛ መንገደኛ ናቸው አላልክም እንዴ ቅድም? ያው አራት እስከ እነሱ ነው አራት መሪዎች። እነሱ መንገደኛ ናቸው ያልክ መስሎኝ ቅድም። ልጆቹ ናቸው መንገደኛዎቹ የተቀላቀሉን ሁለቱ እኮ። ታዲያ ሁለቱ ደግሞ ከየት መጥተው አራት የምትለው ታዲያ? አንተ እኮ እያልከኝ ያለው ቅድም ያልከው ሽፍታው እስከያዘን ድረስ ያለው ሁለት መሪ ነበሩ አይደለ? አዎ። ከዛ ሽፍታዎቹ ሀናን ደፍሮ ከመጣ በኋላ ሁለቱ ተመለሱ፣ አራት መሪ ሆኑ።
ሌሎች አዲስ 4 መሪ መጡ ማለት ነው። አሎ ወንድሜ አይሰማም? ይሰማል። ይኸውልህ እኔ እያልኩ ያለሁት ሀና እስከተደፈረችበት ቦታ ድረስ 2 መሪ ነው መርጧቸው የመጣ አይደለ? ለ9 ሰው ሀና ከተደፈረችበት ቦታ 2 መሪዎች ተመልሰው ሌሎች 4 መሪዎች መጥተው ተቀበሏችሁ። 4 መሪዎች ተቀበሉና ከዛ 2ቱ ይዘውን ሄዱ። 2 መሪዎች 2ቱ ሴት ቀሩ። 2ቱ እዛው ቀሩ። ስለዚህ አሁን ሀና የተደፈረችበት ቦታ ላይ 2 ሽፍታ 4 መሪ ነው ያገኛችሁት ማለት ነው። ሽፍታዎቹ ሄደዋል። ሁለቱ ከዛ ቀር ሁለቱ እንደገና ደግሞ እነዚህ 2ቱን ልጆች ይዘው መጡ። ብሬክስ አማርኛ እያስቸገረው ከሆነ ምን ቋንቋ ነው የሚናገረው? እንትና አለ ተስፍሽ ምን አውቃለሁ የት አካባቢ ልጅ ነው? ምክንያቱም እኔ ቅድም እኮ የምላስ ችግር አለ ወይ በተፈጥሮ ያልኩት እኮ የሆነ የመኮላተር ግራ እንዳትጋባ ብዬ ነው ወንድም አለም። ሌላ አይደለም ታውቃለህ። ላንተ ሞር እኔ ግራ ተጋባው። ትክክለኛ ነገር ነው የምነግርህ። እሺ ጥሩ ወንድማችን። ከዛ በኋላ ምን ሆነ? ከሀናን ለመጨረሻ ጊዜ ያያችኋት እዛ ጋር ነው አይደለ? ከተች በኋላ ይዘዋት ሄዱ አይሄዱ ወዴት ነው ሄደችው? ከዛ በኋላ የመጨረሻ ሀና ከዛ በኋላ ከኛ ጋር ሄደች። የት ገባች? ወዴት? በቃ እስከ ገመዱ ድረስ አብረን ሄድን። ኦኬ፣ አንተ እስከ ገመዱ ድረስ ብቻ ነው ሀና አብራ መኖሯን የምታውቀው? ከኛ ጋር አብራ ሄደችው እስከ ገመዱ ድረስ ነው። ከዛ በኋላ እንዴት ተለያያችሁ? ከገመዱ በኋላ አንተ ወዴት ሄድክ? ከዛ በኋላ ደከመኝ ብላ ስትንፈራፈር እኔ ይሄን መንገድ አልወጣም እያለች ተነሽ እያሏት ማለት ነው፣ ደላላዎቹ ማለት ነው። እንደዚህ ዞር ብዬ አይቻታለሁ። ስለዚህ እዛ ቦታ ላይ እስካሁኑ ሰዓት ስትጠባበቁ የነበረው ጥላችኋት ሄዳችሁ ማለት ነው። አልነሳ ስትል እናንተም ሄዳችሁ ከዛ በኋላ ያለውን ነገር አታውቅም። አንተን ደፈራት ያልከው የደፈራት ሰውየው የታጣቂው ነው ያሽፍታው ነው? የት ቀረ ከደፈራት በኋላ? ሽፍታው ነው። እሺ ሽፍታው ከ4ቱ ሰዎች ማለት እኔ መደፈሯን ጮሃለች። እኔ መደፈሯን በአይኔ በብረቱ አላየሁም። ጮሃለች ግን። እሺ ተመታም ፊቷ ቀልቷ መታወካል ተደብድባ። እሺስ እሱን እንተውና ፊቷን ራሱ ኦኬ። አሁን እነዚህ ሽፍታዎችና 4ቱ ሰዎች ይተዋወቃሉ ብለህናል አይደል? የሚመሯችሁና ሽፍታዎቹ ይተዋወቃሉ ብለሃል አይደል? እያወሩ ነበር ወደዛ ጠጋ ብለው ያልከና። ኧረ እኔ ተዋውቁ አላውቅም፣ ግን እዛ ጋር ነው እኛ መሪዎቹን ያገኘናቸው። ሽፍታው ተሸክሞ ካደረሳትና እዚህ ከደበደባት በኋላ ወዴት ሄደ ስንልህ ሄደ ልከኝ። ሽፍታው ዝም ብሎ ተቀላቅሎ ዝም ብሎ አይደለም ጥሎ የሚሄደው። እንደዛ እየተቆጣችሁ ከሆነ እነኛ ሰዎች ጋር ኮሙኒኬት የለም ከሚመሯችሁ ሰዎች ጋር እየተነጋገሩ ነበር አልከን እኮ ቅድም ወንድሜ። ሽፍታውማ እየተነጋገሩ ነው አላልኩም እንዴ? እኔ ሽፍታውማ ይኸውልህ ከዛ በኋላ ከዛ ገጠር ልጋ እዚህ አርፈው 4ቶቹ ጋር ማለት ነው አርፈው አገኝናቸው። ኦኬ ከዛ ሁላችንን ይዘዋችሁ የሚሄዱ ሰዎች የሉም እንዴ? ይዘዋችሁ እየሄዱ የሉት? እሺ እነኚህ ደላላ የተባሉት ሰዎች እነማን ናቸው? አሉ እዛው ናቸው። ማነው ስማቸው? ስማቸውን አላውቃቸውም። እሺ ወዴት ነው ያደረሷችሁ? በቃ ከዛ ጋር ተለያያችሁ፣ አንተም ገባችሁ። ከዛ በኋላ የምታውቀው ነገር የለም ነው? ከየት ነው የማውቀው ነገር የለም። ዳገቱ ላይ ከወጣችሁ በኋላ ደከመኛ አልሄድም ስትል ሀና፣ ከዛም በኋላ ተለያየን እኛም ሄድን አልከኝ። እኛም ሄድን። ከዛ በኋላ ትመጣለህ፣ እዛ ይዘዋት ይመጣሉ ብለን ማለት ነው እየጠበቅን ነው ታች ቆርጠን ድንበሩ ማለት ነው። እንግዲህ የት ገባን? የየመን ክልል ገባ ማለት ነው። እስከዛ አልመጣችም። አዎ ጠበቅን። እኔ ራሱ እንቅልፌ መጥቶ ተኝቼ
በቪዲዮ ማውጣት ትችላለህ? ይቅርታ ተስሻለ። መጨረሻው ምን ሆነ? በቃ አልመጣችም። አንተም በቃ ጠብቀህ እንቅልፍህን አንተ። ከዛም በኋላ ወዴት ሄዳችሁ? ማን ነገር ማለት ነው? አንተ መጡ ደላላዎቹ። እሺ ከዛ እንሄዳሉ። እሺ ምን አሏችሁ? ከዛ ልጅቷ ስንላቸው እንሂድ ዝም ብላችሁ አሉ። እንሂድ ዝም ብላችሁ? አዎ እንሄዳሉ። ኦኬ እንሂድ ዝም ብላችሁ ሲሏችሁ እናንተም መጠየቅ ትታችሁ ሄዳችሁ መጨረሻችሁ ዴስቲኔሽን የት ነው? እንሂድ ብላችሁ የት ነው ያረፋችሁት ከነሱ ጋር? ከዛ በኋላ ትንሽ ደቂቃ ሱቅ ማለት ነው። ሱቅ የት ሱቅ ነው የሄዳችሁ ያረፋችሁት? መጀመሪያ እንደደረሳችሁ ጥላችሁ ከሄዳችሁ በኋላ አብራችሁ ከነኛ ከሚሸኟችሁ ሰዎች ጋር ሄዳችሁት የት ሱቅ ነው? ጥላናት እንደሄድን 4 ሰዓት ምናምን የሚሆን 5 ሰዓት ጠብቀናታል። እዚህ የመን ድንበር እንደገባ ማለት ነው። እሱንም አልከን መጡና ደግሞ ልጅቷ ስትሏቸው እና አይመለከታችሁም ዝም ብላችሁ ሂዱ በቃ ሄደችም አሏችሁ። ከዛም በኋላ ወዴት ሄዳችሁ እናንተ? እንሂድ አይመለከታችሁም ልጅቷ ስንላቸው ማለት ነው። እንሂዳው እናንተም ዝም አላችሁ። ከዛ ሄድን። ከዛ እንደሄድን ልክ ከዛ 20 ደቂቃ ልክ 10 ደቂቃ ወይ 20 ደቂቃ ነው የሚሆነው እንደሄድን በጋላ አገኘን። እዛች ጋር እንዳረፍን የልጅቷ ቅርብ በተሰማን ነው አሉ። ወንድሜ በቪዲዮ ተወጣለህ ስታወራ በቪዲዮ ተወጣለህ? ከይቅርታ ጋር እኔ በቪዲዮ መውጣት አልችልም ሀቢቢ። ላይቭም ገና ዛሬ መግባት ነው የመጀመሪያ እና ከዛ 20 ደቂቃ እንደሄድን ልጅቷን አገኘ። እዚህ የልጅቷ ቅርብ በተሰማን ነው ሲሉን ከዛ የገጠር ልጅና ነገሰ እኛ ነን አሉ። ከዛ እዛው ጋር እንትን አላ እዛው ጋር አላስ ልጅቷን በስነ ስርዓት ቀብረናት አለው። አልፋለች አሉ። ኦኬ አንተ ስታያት እዛ ጋር ተነገራችሁ እሺ አልፋለች አሉ። ሁኔታዋ እንዴት ነበር ግን? እዛ ዳገቱን ስትወጡ የመሞት አዝማሚያ የሚያሳይ ደረጃ ነው የድካም እንጂ የመሞት ነገር አይተባት ነበር? እኔ ይሄንን አላስታውስም። ወላሂ ደክሜያለሁ አባ። እኔ ለራሴ ራሱ ደክሜያለሁ። ገባ በግድ ነው የደረስኩት። አሁን እዚህ ጋር እየሄድን ቤተሰቦች እዚህ ጋር ስንደርስ ነው ስታክ የሚሆነው ኤቭሪ ነገር ማለት ነው አይታችሁ ከሆነ። ስለዚህ አሁን ታርጌት ማድረግ ያለብን እዚህ ድረስ ከደረሰ በኋላ የወሰዷት ሰዎችና አደራ የተቀበሉት ሰዎች ናቸው። የቀበሯት ሰዎች እስካሁን ሊመጡልን አልቻሉም። በቃ እንቀበናታል እኔ ነኝ እንትን የሚለው። እሺ ሞኬ ይከተል ያ ተስሽ እዚህ ላይ ልግባ እስቲ። ቆይ አንድ ነገር ብለሃል። ስትንፈራፈር ዞር ብያየዋት እና እኔ ወጣሁ አልክ። ከዳገቱ በፊት ነው አይደለም? ኦኬ ከዳገቱ በፊት ከተንፈራፈረች አንተ ቀድማ ነው ያን ዳገት ገመድ የወጣው እና እንዴት እሷ ተመርጥታቻለች? አልሄድም ብላ ተንፈራፈረች። ዞር ያየዋት አልክ። ያ ማለት ኦሬዲ አልፋታል። ከኋላ ነች። እኔ ከኋላ ነኝ እኔ እንትን ያልኩት። ኖ ይኸው የተናገርከውን ነው የምነግርህ። ያልከው አልወጣም ብላ ይሄን ዳገት እኔ አልወጣም ብላ ስትንፈራፈር ዞር ብዬ አየኋት። ይሄን ዳገት አልወጣም ብላ ከዛ ዞር ብዬ አየኋት ማለት ኦሬዲ አልፋታል። ለዛ ነው ዞር ያልከው። ለምን ወደፊት ነው የምትሄደው? ስለዚህ ቀድማት አንተ ነው የወጣው። ቀድማት አንተ ነው የወጣው እኮ ቀድማት አንተ ነው የወጣው። ኦኬ የገጠር ልጅ ያለ ለምን ቀድሚያት የወጣው? ኦኬ ይቅር ኦኬ ሌላ ልጠይቅ ደግሞ እስቲ እዛ ጋር ቁጭ ብላችሁ እየጠበቃችሁ ስንት ደላሎች ናቸው ወደ እናንተ የመጡት? ሂዱ በቃ ያሏችሁ? አራቱም ናቸው። አራቱም። ስለዚህ አራቱም እናንተ ጋር አልነበሩም እሷ ጋር ነበሩ ማለት ነው መጀመሪያ? ላላ ሁለቱኛ መጀመሪያ ሁለቱኛ ጋር ነበሩ። እናንተ ጋር ነበሩ? እሺ ሁለቱ ግን ከቀሩ ኦኬ ከሷ ጋር ሲቀሩ ቆይ ከሷ ጋር ሲቀሩ ሁለቱ እንደገና ቆየኝ እሱ ኦኬ ችግር ሁለቱ እንደገና ተመልሰው ወጥተዋል። ቆይ አንዴ አሁን መጀመሪያ ኦኬ እሱ ኦኬ ከዛ ልክ እዛ ጋር ግን ሀና የተናገረችው ነገር አለ ከዳገቱ በኋላ? እኔ አላውቅም ወላሂ ምንም አላለችም። ኦኬ
አልሰማሁም። ስትናገር አልሰማሁም። ምንም ስትናገር አልሰማሁም። ችግር የለውም። ግን ያልሰማሁትን ነገር ይሄ ነው ለማለት ተባለ። ኦኬ አንተ መደፈር የሚባል ነገር አልሰማህም ማለት ነው። መደፈር በአይኔ በብረቱ ስትደፈር አላየሁም፣ ግን ጮሃለች ልጅቱ። እሷ ጋር ሆኖ ጮሃለች። ልጠይቅህ፣ በአንተ አመለካከት አሁን እዚህ ውስጥ ያለን 34,000 ሰው ምን ያህል ሞኝ ቢሆን ነው እንትን የደፈረ ሰውዬ የደበደበ ሰውዬ አዝሎ ያመጣል ብላችሁ ለኛ ምን ነግሩ? ምን አይነት ጭንቅላት ቢኖር ነው ያላዘነላት ሲደፍራት? ሚኮ እስቲ እንደዚህ ባገረኛ ልጠይቀው ትንሽ። እሱ የአማርኛ ጥረት አለ መሰል፣ የገጠር ሊንደኛው ነው መሰልና በእኛው በራሳችን ቋንቋ የገጠር ልኝ እኮ እነዛው እውነት ነው ገብቶኛል። አሁን ወደ ኋላ ልመልስህና መሪዎቻችሁ 2 ነበሩ። ከየት እስከ የት? ከሳቢያ ያወጣችሁ ደላላ ስንት ናቸው መሪዎቹ? ከሳቢያ ያወጧችሁ መሪዎች 2። የት ድረስ አመጧችሁ? እዚህ ሽፍታዎቹ ድረስ። ሽፍታዎቹ ድረስ አመጧችሁ። ማንን ነው ያስቀደሙት? ተፊት የተቀደሙት እነማን ናቸው? የገጠር ልጅ ከዛ ደግሞ በአጠቃላይ ስንት ናቸው? ፊት የተቀደሙት ስንት ሰው? አንዳንድ ቀይ ልጅ። እሺ ስንት ናቸው? ስንት ሰው ናቸው? ስንት ሰው ናቸው? እንዴ ስንት ሰው ናቸው? እሺ የነ ገጠር ላይ አንደኛው ደላላ ወደፊት ይዞ ተቀደመ። ለምን ተቀደመ? እነሱን እየመራ ነው። እናንተን የሚመራው ደግሞ እናንተን ወደ ኋላ ይዞ ቀረ። እኛን ደግሞ የሚመራው እኛ ደካማ ስለሆንም ማለት ነው። ከሃና ጋር አረጉን እኛን ቀስ እያልን ማለት ነው። ሌላው ደላላ ኦኬ፣ ሌላው መሪ። ይሄኛው ደግሞ ማለት ነው ምግብ ጉልበት ያላቸው ምግብም አቅራጥም ምግብ ስለያዙ ማለት ነው። ወደፊት ይዞ ተቀደመ። በቃ ወደፊት ሲቀደም ሽፍታውን ገጠሩ ላይ አገኟቸው። አሁን እነሱ ሲያገኟቸው ማለት ነው። ልምራህ። እሺ ከዛ ሲያገኛቸው መራኝ። እሺ አመራለሁ። ስለዚህ እነሱ ሲያገኛቸው ችግር የለውም። እነሱን ሲያገኛቸው ብር ምናምን ቀማቸው። እነሱም ብር ቀማቸው። ከዛ እናንተ ተከተላችሁ። እኛ ተከተልን። እናንተንም ያዛችሁ። እኛንም ያዘን። እነሱ የደረሰባቸው እኛም ደረሰብን። እናንተ ደረሰባችሁ። እናንተም ወደ ነገጠር ላይ ሂዱ ተደብለቋልና ሀኒን ወደ ኋላ አስቀረ። ሀኒ እዛው ጋር ቀረች። አስቀራት። አስቀራት። ከዛ አስቀራት። እናንተ ገጠር ለጋር ተደባለቃችሁ። ከዛ ምን ተፈጠረ? ምን ሰማችሁ? ከዛ ሀኒን ይዟ ከመጣ በኋላ ማለት ነው። እሺ ቆይ ሁለቶቹ ደላሎች ያን ጊዜ ምን እያደረጉ ነው? ሀኒን ያስቀራት ቁጭ ብለዋል እዛው። ምንም አላሉትም። አልተውም ምናምን አላሉትም። እነሱ የተከለይ ሰው ናቸው። የተከለይ ሰው ናቸው ምናምን አላሉት። ኦኬ። አንደኛው ሽፍታ ደግሞ ከየት መጣ? አንደኛው ደግሞ እዛው ነው ያለው። እዛው አብረው ሁለት ናቸው። አንዱ ሀኒ ጋ ነው፣ አንዱ መሪዎቹ ጋ ነው። አንዱ ሀኒ ጋ ነው፣ አንዱ መሪዎቹ ጋ ነው። ሁለታቸው መሳሪያ ይዘዋል። ከዛ በኋላ እኛን ደግሞ አውጡ ተባለ። ያዛችሁ ብር ሞባይልም አውጡ ተባለ። አሊ አሁን አንዱ እናንተን እየጠበቀ ነው፣ አንዱ ሀኒ ጋ ምን ሀጃውን እየፈጸመ ነው። እና ታዲያ ለምን ስትደፈር አላየኋትም ትላለህ? እና እገር ያዝ አይሉህ እንግዲህ በአይን አላዩህም። እሺ ቆይ ተረጋጋ። ከዛ ስትመጣ ድምጧን ሰማችሁ? ድምጧን ሰማን።
ስትመጣ ፊቷ በጥፊ ተመቷል። ቆይ ስትመጣ ጮሃለች። የጮች መሆና ነው የጮች መሆና ነው መሆና መቷት። ለምን መታ? ይሄ ፊቷ ቀልቷል። ለምን መታ? እንጃ የመታበት ምክንያት ማለት ነው። ወላሂ ምን ስልክ አልሰጥም ብላው ነው? ብር አልሰጥም ብላው ነው? ለምን ነው የመታ? አና አንተያይም እኮ ገባህ? የመታበት እኮ ስታስበው ለምን መታት? እሺ ጥሩ ለምን ይመታት ይመስልሃል? ማድረን እንጃ። እሺ ከዛ አዝሏት መጣ። አዎ ከዛ አዝሏት መጣ። ከዛ ከኛ ጋር ተቀላቀለች፣ እናንተ ጋር ተቀላቀለች። ከዛ ሁለቶቹ ሽፍቶች ወደ ቤት ሄዱ። ከዛ ተቀላቀለች እኛ ጋር እኮ እናንተ ጋር ተቀላቀለ። ሽፍቶቹ ወደ ቤት ሄዱ። ቆይና ከዛ እኛ ጋር ተቀላቀለ። የዛው ነው ሽፍታው። ከዛ እኛ ደግሞ ቆይ ልመጣበት ነው። እሺ ስትመጣ እያለቀሰች ነው አዝሏት። አዎ ከዛ ሁለቶቹ ሽፍቶች እናንተ ጋር ቀላቅለዋት ወደ ቤት ሄዱ። እኛን ከዛ ብርና ሞባይላችሁን አውጡ አሉ። እኛን የቀርነውን አራቶቹን። እሺ ከዛ ሞባይላችንንም ብራችንንም አወጣና ሰጥ። እሺ ከዛ ሁለቶቹ መሪዎች ይዘዋችሁ ወደፊት ቀጠሉ። ከዛ ሁለቶቹ ሽፍታዎች ሄዱ ወደ ጫካቸው ገቡ። እኛ እዛው ቀርን። እሺ ከዛ ትንሽ አረፍ እንዳለን ጥራው በረድ እንዳለ ማለት ነው። ከዛ ጉዞ ጀመርን እነዛ ሁለቱ መሪዎች ጋር። አዎ እሺ ከዛ እዛ ጋር ሰዓቱ ምን ሰዓት ነበር? ይሄ አሱር ሰዓት ላይ ምናምን። እሺ አሱር ሰዓት። እሺ ከዛ ሄዳችሁ ያልፋል እስከ አሱር። እሺ ከዛ ቀጠላችሁ። ከዛ ወደፊት ሄዳችሁ። አዎ ከዛ አረፋልን። አስፋልት ልንደርስ ሲሆን የሆነ ጫካ አለ ማለት ነው። እዛ ጋር እስከሚመሽ ቁጭ አለ፣ ለአይን እስከሚይዝ ማለት ነው። ከዛ ለአይን እንደያዘ ልክ መግሪብ ከተሰገደ በኋላ መሽቷል። ከዛ ጉዞ ጀመርን ሌሊቱን። አዎ ከዛ እስከ 6 ሰዓት ምናምን ቢያንስ እስከ 7 ሰዓት ሌሊት። ግን መሪዎቹ ከዛው ከሳቢያ የተከተሏችሁ ናቸው አይደሉም? ሌላ መሪ ናቸው። ከሳቢያ ድረስ ያመጡንማ እዛ ሽፍታው ድረስ እና ያደረሱን። በቃ አዎ ከሳቢያ የመጡት ለሽፍታው ተሰጧችሁ። በኋላ ሽፍታ የፈለገውን ካረዋል። እነዛ ተመለሱ ወደኋላ ተመለሱ። ሁለቶቹ ከየት መጡ ደግሞ? የቶቹ ሁለቶች? ይሄ ወደ ፋርሻ ይዘዋችሁ የሚመጡት። ከዛ ከሁለቱ ይዘውን ሄዱ። ሁለቱ እንደገና ደግሞ እነዚህን ሉሌና ደምሳሽ የሚሏቸውን ማለት ነው 6 ሰዓት ነው ምናምን ተቀላቀሉ። ከየት መጡ ነው እንጂ የምልህ። ከዛው ከሽፍቶቹ ዘንድ አወጡ። እነዚህ ሁለቶቹ ወደ ፋርሻ ይዘዋቸው የመጡት እዛው ነው ያገኝናቸው። አራቱንም እኮ እዛው ነው ያገኝናቸው። የት? እዛው እንትኖቹ ጋር ሽፍታዎቹ። አራቶቹ መሪዎች ሽፍታዎቹ ጋር ነው ያገኛቸዋቸው። አዎ ከሳቢያ ይዘዋቸው የመጡት እሳ ከሳቢያችን ይዘው የመጡት በቃ ሽፍታዎቹ ድረስ ነው የመሩን። ከዛ በኋላ ተኛ ጋር ሄዱ። ከሽፍታዎቹ ወደ የት እንደሄዱ አታውቁም? አዎ አናውቅም ወዴት እንደሄዱ። ሽፍታዎቹ ዘንዳ ሌላ 2 መሪ ያገኛችሁ? 4 መሪ ያገኝን፣ 2ቱ ቀሩ። 2ቱ ይዘውን ሄዱ። 2ቱ እንደገና ደግሞ 2 ያኔ 6 መሪ ሆኑ ማለት ነው። ከሳቢያ ድረስ ያመጡን። ተሳቢያ 2 አመጧችሁ። ሽፍቶቹ ጋር 4 ተገኘ፣ 6 መሪ። 6 መሪ ባለበት አንድ ሽፍታ ደፈራት ልጅቱን። ሁለቱም መሳሪያ ይዘዋል እኮ። ሁለቱም መሳሪያ ይዘው እሺ ከዛ ወደ ከሽፍት ዘንዳ ሁለት ደላላዎች ይዘዋችሁ መጡ። ወደፊት መሪዎች ወደፊት ይዘዋችሁ መጡ። ከሳቢያ ያመጧችሁ 2 እና ሌሎቹ 2 መሪዎች እዛው ሽፍቶቹ ጋር ቀሩ። አይዋ ከዛ በኋላ ሌሊት መተዋል። ሌሊት 2ቱ መተዋል። እንደገና ሌሊት ደረሱባችሁ ከሽፍቶቹ ጋር። ላላ
ሁለቱን ልጆች ይዘው መተው ደምሳሽና ሉሉ የሚባሉትን ልጆች ይዘው መተው ከሌሊቱ 7 ሰዓት 8 ሰዓት ደረሱባቸው ሁለቶቹ ልጅ ይዘው መተው ሉልና ደምስስ የት ሀገር ናቸው? የራሳ ልጆች ናቸው። እነሱን ይዘው መተው የቀርተው ነው እነሱ ከኛ ጋር አልመጡም በትሬላም እኮ እሺ ኦኬ ቀጥታ ሄዳችሁ ወደፊት ጥሩ ሰያ ያለቀሰችው ላይ ተመልሰ ሂድ በፈጠረ እሺ አዝሏት ሲመጣ አልቅሳለች ምን አለች እንግዲህ ካሁን በኋላ ምን አለች አለቀሰች በቃ ስታንኝ እንባዋስ ሲወርድ ነው ያየሁት ለፖሊስ ጀልስት ብላለች እኔ አሰማሁ ማለት ኦኬ እንግዲህ ምን ህይወት አለኝ እጄን ሰጣለሁ ብላ ምናምን አለመናችኋትም አይ እንጃ አይደለም አለ አይደል እንዴ ምን አሏት ታለቅስ ምን አሏት ጠይቅ በል አንድ ጊዜ ሳሪ እሺ እዛ ተደፍረ እኔ ይሄን ነገር ደጋግም ነው ኦኬ አዝሏት ከመጣ በኋላ እኔ ምንም ያለችው ተማልቀስ በቀር ምንም ያለችው የላት አይ ሰውዬ ና እንጂ ጽሁፍ እየመጣልህ ነው እንዴ አኛ ጋና ምንም ያለችው የላት አይደል ምንም ያለችው የላት አሁን ያልሰማሁ ምንም ከዛ ቀጥታ ያ ትንሽ አልቅሳ መንገዱን ቀጠለች ገመዱ ስንት ሰዓት ደረሳችሁ ገመዱ ጠዋት ቢያንስ 3 ሰዓት 4 ሰዓት ተጉዛችሁ አድራችሁ ማለት ነው ገመዱ ስትደርሱ ማን ነው ከፊት የወጣው እኔ ከፊት የወጣው ከኋላ የወጣው የለም እየተሳሳብን ነው እንደዚህ የወጣ ነው እሷም ከፊት አልወጣች አብራችሁ ተደባልቃ ነው የወጣችሁ ወይስ ከፊት እሷም በመጀመሪያ ቀደም ይብሏታል ተቀደመች ገመዱን በራሷ ይዛ ወጣች እኔ በራሷ ይዛ ትውጣ ሰው ደግፎ ይዟት ይውጣ አላቅም የለም እንደዛ አለሁኝታ እናታዳኒ ራሴንም በዛ እናታዳ እንዴት አታያትም እንደ አንድ ሰው ገመድ ይዛ መውጣቷንና ሰው መገደል ማሰው እኮ ነው ማስ ጫትና ተመላሽም ሀጂም እኮ ማሰው እኮ ነው በዛ ሰዓት እሺ ከዛ በኋላስ ከገመዱ ምን ያክል ሄደች ወደ ላይ ርቀቱን ስንት ደቂቃ ሄደች ከገመዱ በኋላ እኔ ምን ደቂቃ አለው ደግሞ ምንም ደቂቃ የለውም ከዛ በኋላ በቃ ገመዱን ወጣ እዛው ተቀመጠች ሰያ ምን አይነት ልብስ ነው የለበሰችው በለው እሺ ልብሷ ምን አይነት ነበር እኔ ልብሷን አላስታውስም ወላሂ እሺ የተንፈራፈረችው መሬት ላይ ነው ምክንያቱም ተንፈራፈረች ስትንፈራፈር አይቻታለሁ አልወጣም ይሄ እንዳገስ ስትል ማለት ነው ተኝታ ነው የተንፈራፈረችው ተኝታ በእንደዚህ ተኝታ ነው እንደ ቁጭ ብላ ተኝታ ትንፈራፈር አልወጣም ብላ አይቻታለሁ ከዛ እኔ ራሱ እኮ ከነሱ ኋላ ነኝ እሺ ጥሩ ከዛ እናንተ ከነሱ ኋላ ነኝ እኔ በደንብ አይቻታለሁ ኦኬ ከዛ እናንተ ቀጥታ እለፉ ተባላችሁ አለፋችኋት ማን እለፉ ያለኝ የለም እለፉ ያለ የለም ደና ጥያቄ ሰያ እና ምን ቀስ እያልኩ ነው እኔ ራሴ ምንድን ነበር ልብሷ እስቲ ምን አይነት ነበር ልብሷን ወላሂ እኔ አላስታውስም ሂጃብ ለብሳ ነበር ሂጃብ አባያ ሂጃብ አባያ ለበሰች ምንድን ነው የለበሰችው እኔ ወላሂ ልብሷ ቢጃማ ይሁን ምን ይሁን በዛ ብዙ ልብስ መንገድ ላይ እየቀያየረች ነው የመጣችው ገባ እኮ ልብሷን ካላየ ታዲያ ሂጃብ አለመለብሷ እንደታየህ ብዬ እኮ ነው አባያ አላረገችም ሂጃብና አባያ የለህም አባያ አላረገችም ጎበስ እሺ እንግዲህ አንተ እናመሰግናለን ከዚህ በላይ ምንም አይነት ጥያቄ ፈያ ስታለቅስ ስትመጣ ቆይም ብቻ አላየሁም ማለት አልቅሳለች አሉ እኮ ይሄንኛውም እኮ አልቅሳለች አሉ ይኸውልሽ አሁን ይሄን እያንዳንዳቸው ይኸውልሽ ታዲያ ለምን አልጠየቋትም ለምን እያንዳንዳቸው ይኸውልሽ ሳሪ እያንዳንዳቸው ይቅርታ አድርጉልኝ እያንዳንዳቸው የሚያወርት የተለያየ ነው አንደኛው እሱ ገብቶና እኮ ይኸውልሽ ያንኛው ምን አለ ያንኛው አዝሏት ከመጣ በኋላ ምን ህይወት አለኝ እጄን መስጠት አለብኝ ብላ እንትን ስትል ለምነን አባብለን አረጋጋናት
እንጂ ከዚህ በኋላ ህይወት የለኝም። ይሄንኛው አላየሁም ማለት ታይ አይደለም። እንደገና አንድ ጊዜ ሽፍታ ያሉት አንድ ነው። የገጠርም ላይ አለ አንድ ነው ሽፍታ ያሉት። ምን ያደርጋል ሰይድ? እስኪ ቆይ አንዴ እሱን መጠየቅ ያለብን ጥያቄ ጠይቀን መጨረስ ነው። ቻው ምን ብሬክስ አመጣች አለ። ይኸውልህ ብሬክስ አለቀሰች አለ። እነዚህ ልጆች 5 ናቸው 6 ናቸው ልንገርህ። እንደዛ ለምን አለቀስሽ አላልዋትም? አዎ ለምን አብረው ከዛ ያረጋጋ በቃ አላልዋትም። በቃ ወይስ እና የላቸውም ወይ ምን የላቸውም ብቻ አላልዋትም። እሱ ሰብዕና ጉዳይ ነው። ሳሪ እኔ ጠይቃኝ ወንድሜ ይሰማል። ምንም አያደርግም ለኛ ነጥብ ለመያዝ ምንም ትርጉም የለውም። ግን ጠይቅ እስቲ ብሬክስ ጠይቁስ ሳያ አንዴ እኔ በጣም አዳመጥኳችሁ። ይሄ ልጅ ግን ስለሚሄዱስ ምን ማረጋገጫ አለን? ተጽፎ የተሰጠው ነው የሚመስለው። እዛ ቪዲዮ ላይ ያለው ከሆነ በሳራ ቦታ ጋሱንና ቪዲዮ ይክፈትልን እናረጋግጥ። የገጠር ልጅ ጋር ያለው እሱ እንደሆነ የተሰደደው እሱ ስለመሆኑ እኔ ቦታውን ራሱ ተጽፎ የሆነ እንትን ተደርጎ ልምምድ አድርጎ የመጣ ሰው ነው እየመሰለኝ ያለው። ስለዚህ ቪዲዮ ክፈትና ቪዲዮ ክፈት። በቃ ቪዲዮ ላይ አንተ እዛ ቪዲዮ ላይ ያለው መሆኑን እኔ ማወቅ ፈልጋለሁ። ቪዲዮ መሲ ታውቃቸዋለህ? እዛ የነበራችሁ ሰዎች ኧረ በእናትህ ቆይማ፣ ይኸውልህ መሲ የምትባለው ልጅ ታውቃቸዋለች። ስለዚህ በቪዲዮ አንዴ ፊትክን አሳየን እስኪ። እዛ ፎቶ ላይ ያለው ነው ቪዲዮ መክፈትም አልችልም አባ። እኔ ቲክቶክ ላይ አዲስ ነኝ ገና ዛሬ ነው ላይቭ የሚገባው። እንካው እሱ ኦኬ ኢሚለውን ንካው፣ እኛ እናሳያለን። ኢሚለውን ንካው። እኔ ልኬልሃለሁ ተጫነው። የተላከልን ተጫነው። ልኬልሃለሁ የተላከልን ተጫነው። ተቀበለው። እና ደግሞ ሳያ ልጅቱን በአጭር ጥያቄ ለሱም በጣም እንዳይከብደው የደፈሯቱ በገመድ የሚወጣውን ከወጡ በኋላ ነው ወይስ ሳይወጡ መጀመሪያ ከስር ነው በለልኝ። እንደ ተልቆላል መንካት ብቻ እኮ ነው። መንካት ነው ማለት ይሄው አሁን ልክ የመጣል የለም። አሁን እኔ በቪዲዮ አልገባም። በቃ መረጃ ከፈለክ ስለዚህ በቃ ይሄ ሰውዬ ራሱ አይደለም። ቆይ እኔ ልጠይቀው አንዴ። እሺ ጠይቀው መሲ። ከየት እስከ የት ነው አዝሎ ያመጣት? ሽፍታ እንኳን አያዝልምና ግን ካልክ ከየት እስከ የት ነው አዝሏታል? ወላሂ አዝሏታል። ወላሂ ከዛው ካረፈችበት ማለት ነው። ከየት እስከ የት ነው ያዘላት ንገረኝ። ካረፈችበት እዛው ትንሽ በቃ ቢያንስ እንኳን 2 ደቂቃ ነው 3 ደቂቃ የምትሆን መንገድ ነው። ካረፈችበት አይደለም የምልህ በየቦታው አይደል እንደምናርፈው ስሙ ነው የምልህ። ያኒ ከየት እስከ የት ከገመዱ እስከ ገመዱ ነው ያዘላት አይደለም? እዚህ አሁን እዚህ አረፍንበት ጋር እዚህ አሁን ተደፈረች የሚባልበት ቦታ ላይ ማለት ነው። የሚባል አልነበርክም እንዳንተ የሚባልበት አትበል። የት ቦታ? እኔ እንኳን ሴቷ ማለት እኔ አሁን እዚህ ጋር ይኸውልሽ ስጮህ ሰምቻታለሁ። ኖ እሱ አትድገመው፣ አንተ ራሱ አትድገመው። ግን ያዘላት አዝሎ ወደ እናንተ ያመጣት ከየት ነው? የት አካባቢ ማለት ከጮህችበት ቦታ ማለት ነው እኛ ድረስ። አንተ ያልቅሳለች አትበል። ከየት የት ወንዝ አካባቢ ነበረ? ወንዝ ምናምን የለም እዛ እና እስከ ገመዱ አካባቢ ነው አዝሎ ያመጣት ወይስ ከገመዱ? አይደለም የምን ገመድ ምናምን። ገመዱ እኮ ቢያንስ ከአንድ ቀን ሌሊቱን ተግዘን 4 ሰዓት ነው የደረስነው ገመዱ። እና ተራራ ሆኖ ዳገት ሆኖ መውጣት አቅቷት ነው ያዘላት ወይስ ምን? እኔ እንጃ። ዳገትም አይደለ ተራራም አይደለ እዛ። እና ምን አይነት ቦታ ነው? ቦታው አትነግረን? የሆነ በቃ ጫካ ነገር ነው። ጀመር በትክክል ተናገር። በትክክል አውራ። እህትህ ማለት ነች። አብራችሁ እዛ ተካፍላችሁ ጎርሳችኋል። እሱ እንኳን ትዝ አይልህም? ቢያንስ መከታ መሆኑ ሲጀመር እንደናንተ አይነት ሰው ጋር ስትመጣ ነው ህይወቷ የተበላሸው። ግን ቢያንስ አሁን ራሱ በትክክል አውራና በትክክል እና እኔ እኮ ከኔ ጋር አልመጣ። እኔ እኮ መንገድ ላይ ነው የተገናኝ ነው፣ መሻወር ላይ ነው የተገናኝ ነው እኮ። አሁን እኮ አዝላት መጣ፣ ከዛ ገመዱ ወጣ ምናምን ነው ነው። የለም ከጅዳ አይደለም ዳብራት የመጣኸው? ከጅዳው። እና ታዲያ ከጅዳ አብረህ ከመጣ እንደ ነው መንገድ ላይ ያገኘዋት ማለት እኮ። እንደውም እኔ ስጠረጥር እኔ ብቻዬን ነው ገባ። ቆይ እኔ እኮ ቅድም አላመናችሁኝም እንጂ ቅድም እኮ እኔ የጠረጠርኩት ነገር ነበር። ለምን ይመቻለው ነገር ነበር። እኔ አንድ ዘመዴን ይዤ ጌትነት ነው ሌሎቹን ያመጣቸው አለ። ጌትነት ያመጣቸው የጌትነት ወንድምና የገጠር ልጅ እና ማሂን እቺን ሃኒን
ይሄ የይመች ዘመን እኔ ያየሁትን የነገርኩ ሌላ አንተ አሁን የምትለው ሌላ እኔ ያልኩን በል ነው የምትለው። እኔ ደግሞ አንተ ያልከው አልልም። ይሄ ልጅ ማለት ነው ይሄ ልጅ መጠየቅ ያለበት ጥያቄ ብቻ ጠይቁትና ከዛ እንጨርስ። በቃ ማለት ጠይቁት፣ ሌሎችን መጠየቅ ነው። ጥያቄ መያዝ ብቻ ነው መጠየቅ፣ መልስ መያዝ መጠየቅ። እኔ ባይኔ ያየሁትን ነገር ሳልደብቃችሁ ለህሌናዬ ብዬ ነግሬያችኋለሁ። አላስ ከዛ ውጪ የማውቀው ነገር የለም። እሺ ይሄ ልጅ ማን ነው? ይቅርታ ይሄኛው መሐመድ ማንነቱ እኮ አልታወቀም። መንገዱም እያወቀው አይደለም። የት ነው ያለቀሰችበት? የት ነው የጮኸችበት ይላል። ለምን በቪዲዮ አትወጣም? እስቲ በትልቁ አድርጊው። ቆይ እስቲ አሁን ይሄ ሰውዬ እኔ ራሴ ነኝ ቁጭ ያልኩት እኔ ነኝ። አንተ ነህ? አዎ በቪዲዮ ወጣ እናመሳሰል። ትንሽ ራቅ አድርጊው። ለምን በቪዲዮ ያልኩት እኔ። ስለዚህ አንተ ከሆንክ ቪዲዮ መክፈት ቪዲዮ ይችላል። ታታ ከዚህ ላይ ታይታል። ምን አስፈራ? ቪዲዮ መክፈት አልችልም። ይሄ ሰው እኔ እኮ የላኩልህ ነው ወንድም፣ ተረጋጋ። ይሄውን የላኩልህ አይደል? የመጣልህ የለም ተጫነው። አይዞ ይሄ ተጫንኩ። አልከፈተልህም? ምን ከፍቷል። እሺ መታሃል። አሁን አልታየም። ቆይ ልደግ በለው፣ ሴቭ በለው፣ ነካውና ሴቭ በለው። ቀዩ አንተ ታይ ተጫነ። ሴፍ ሴፍ አልኩ። ፎቶ ደርሶኛል። የሚገርመው ኤግዛክትሊ እህቴ ናት ለማለት አንሰህ ነው። ሲጀመር ወንድነት ስለሌለ ነው እንጂ አይዞህ ወንድነት ስለሌለ ነው። እንትን ልበልልሽ ወንድሜ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ። እውነቱን ነው እናመሰግናለን። እስከ ቪዲዮ አውጣኝ በቃ። ወንድሜ እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀህ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትን አነገስ ጋር ነገስ የሷ ወኪል ያኒ ወኪል ማለት ነው። ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያና ወኪል ያልከው ማለት ነገስ ወንድሜ። አዎ ሶስቱ አብረው ነው የመጡት። አዎ እኮ ስልኳ ያለው ከሱ ጋር ነው አይደል? አዎ ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነው፣ ነገስ ጋር ነው። ፓስፖርቷም ስልኩ ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። ቆይና ታዲያ ሀና ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱን እናንተ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ተጠቃላችሁ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ብሬክ ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ ያላችሁ የህሊና ጉዳይ ነው አላችሁ እናንተ። ግን ይቺ ልጅ ከነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም 4 5 6 ናቸው አብረው እስከሚጓዟት ድረስ ምን ሆነሽ ነው ሃኒ ከፍቶሽ ነው ወይ ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እስቲ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? ያኔ ተብሎ የወጣውን ቪዲዮ? አዎ ያ ቦታው እውነተኛ ያ ቦታ ነው? እኔ ያ ይሁን ብዙ ተራራ አለ እኔ አላውቀውም እንጂ የለየለ ነገር የለም ያ መሆኑን። እኔ ያ ይሁን ሌላ ይሁን አላውቅም። በቪዲዮ ቢቀርጥ አላውቀውም። ብዙ ጀበል አለ። ጥሩ አይዞህ እንትን ይቅርታ፣ እኔ ደግሞ ልጠይቅህና ሃኒ እያለቀሰች ስትመጣ ለማን ነው ሄዳ ቀርባ የተናገረችው? ላንተ ነው ወይስ ደግሞ ለገጠር ልጅ ነው የተናገረችው? ለምን አገረችም? ቀርባ ጀመር ተስፋ ስለቆረጠች እነዚህ ከምን ማን ጠይቋት? መሲ ማን ጠይቋት? ወንድ አይደላችሁ ማን ጠይቋት? እየጮኸች ሰምተዋታል። የህሊና ጉዳይ ነው አልከኝ። ግን ማርያምን እኔ ቢሄን ብቻ ልናገር ፍቀድልኝ። ህሊና ማለት እኮ ልንገርህ መወለድ ቋንቋ ነው።
ጩሃለች ልጅቷ ስትመጣ ፊቷ ተንገላቷል አልቅሳለች አብሯት ተጉዘዋል እኮ ባይጓዙ ጥሩ ነበር አብሯት ሲጓዙ ምን ሆነሽ ነው ተብሎ እኮ ይጠየቃል ምን ሆነሽ ነው ቶ መገደሏን ቶ ሞተሽ ተብሎ ነው የተነገራቸው ቶ ያንን ኢቭን እዛ ቦታ ላይ የተደረገችውን ድርጊት እንኳን ለማወቅ ምን ሆነሽ ነው ተብሎ ይጠየቃል ያንን ሁሉ እስከሚሄዱ ድረስ ወንድ ልጆች እኮ ናቸው አብሯት እኮ ነው ከዛ ድረስ የመጡት ይሄ የዲና ጉዳይ አይደለም የጨካኝነት ጉዳይ ነው ስለዚህ ያና መሞት እነሱ በህይወት እያለ ሞተሽ ብለው ለመናገር ምንም ችግር የለባቸው ደግም ያለው ደግሞ ለራሱ ራሴን መያዝ አቅቶኛል እሺ ቆይ አንተ ልጠይቅ ከእኔ ጥያቄ መልስልኝ የሃኒ ጸጉር ምን አይነት ነበር የተሰራችሁ እስኪ ይሄን ንገረን በደንብ አይታታል እዛ በቀደም ፌክ ቪዲዮ አምጥቶ ሞተች ብለ ያሳዩን ቪዲዮ እዛ ላይ የነበረው ጸጉሯ እሱ ነው አራኔ ጠቁራን ለቀናኔ እዛ አላየሁም እናንተ ነበር እዛ አስቀርቶ እሷ ምን አለ ሀገር በገባች እናንተ ለሀገር እዛ ውስጥ የነበራችሁ ወንዶች ለሀገርም ለወገንም ሸክም ናችሁ አትጠቅሙ ትጀመር ማለት ነው ማንንም አይነካትም ነበር የመጀመሪያ የናንተ ሁኔታ አይተው ነው እንጂ ማንንም አይነካትም ነበር ወንድ ልጅ ሚስቴ ናት ወይ እህቴ ናት ካለ እዛ ቦታ ማንንም አይነካትም ሴት ልጅ ብሬክስ የናንተን አቋም አይተው ነገሩ የሚጠይቁት ካላችሁ ጠይቁ ቆይ እስቲ ቪዲዮ አንድ ነገር ቪዲዮ ስሩ የተባላችሁት በማን ትእዛዝ ነው ተሰብስባችሁ ቪዲዮ የሰራችሁት ቪዲዮ የሰራ ነው እዛ እንትና አደን ስንደርስ ነው ፍንዱቅ ውስጥ ነው የሰራ ነው ቪዲዮ ማን ስሩ ብሏችሁ የገጠር ልጅ እንስራ አላሰራም በቃ እንዴት ሰራችሁ እቺ ስትሞት አላያችሁም ባይናችሁ ይሄ ነገር ስተት አይደለም ታረ ስትሞት አይተናል ብለን ሰራን መጀመሪያ በማታውቁ ነገር ባላያችሁን ነገር ለምን እናንተ ቪዲዮ እዛ ቀረባችሁ እኛ ስትሞት አይቻታለሁ አላልኩም እኔ እነሱም አላሉ ሙታለች አሉን እኮ ነው አላችሁት አው ያሉን ነው ሙታለች አሉን ተብሎ እንዴት ቪዲዮ ይሰራል በቃ ያሉንን አስተላለፍን خلاص ከዛው ማን ያላችሁ ደላላዎቹ ናቸው ቪዲዮ ስሩ ያሏችሁ አሉ ደላላዎቹ አላሉ በየገጠር ላይ ነው እንስራ ያላችሁ አዎ እናንተ እንዴት እኛ እርግጠኛ አልሆንም ሙታ ይሁን አግተዋት ይሁን ሳናውቅ እኛ ዝጉዳይ አንገባም አትሉም ነበር እኛ ይወል ቪዲዮ እንስራ አለን ሰራን ሞታለች ብለውናል አለን አስተላለፍን እንትን ይኸውላችሁ ወንድሜ አንተ ምናልባት ለቀጣይ ጥያቄ ምናልባት እንድንጠይቅ ምናምን ከተፈለገ ያው ፈቃደኛ ከሆን ቀጣይ ትቀርብልናለህ ኦኬ አሁን ሌሎቹ የሚጠየቁ ልጆችም ስለሚኖሩ እዚህ ላይ ከዚህ ውጭ እንትን ባትሉት የተሻለ ይመስለኛል ለምን መሰራችሁ ሌሎችም ልጆች ይመጣሉ ይጠራሉ ይጠየቃሉ አይደለ ይሄ ልጅ የሚደረገውን ነገር እንትን ቢያደርጉ ላይክ እነሱም ላይመጡ ይችላሉ ገብቷል አይደለ ጥያቄ ብቻ መጠየቅ ከዛኛ ነጥብ መያዝ አለቀ መሆን ያለበት እንደዛ ነው እሺ ለበዚህ ዙሪያ እሺ ወንድማችን ቪዲዮውን ብትፈልግ አጥፋው ከፈለክም ተቀመጥ የገጠር ልጅ ላስወጣ አሁን ልጁ የሚለውን እያንዳንዱ ሰምተዋል ምን ትላለህ እንግዲህ 6 ደላላ ነው እያለ ያለው እንዴት ነው ነገሩ አንተን ስማ ደግሞ 6 ደላላ ነው እንግዲህ በሱ ወይ እኔ የገጠር ልጅን እጠይቀዋለሁ እሺ ወንድሜ ገጠር ልጅ ነው አሁን የምጠይቀ ነገር መጀመሪያ 2 መሪዎች ይዟችሁ መጡ ሽፍታዎቹ እስከ መጡባችሁ ድረስ ማለት ነው ከዛ ሌሎች እነሱ እንደተመለሱ ሌሎች መጥተው እዛ ላይ ተቀበሏቸው አው መንገድ ላይ ምን አለ መሰለ ብሬክስ እየሰማይ ከሆነ ያንደኛው ልጅ አሁን ስልክ እየላኩልኝ ነው አሁን ከእንደዛ አብሮ ሄደው ማለት ነው ስልክ አሁን የጠየቁኝ ማለት ነው እኮ አው መንገድ ላይ የሚያቀው ነው ገባ ምክንያቱም መሪ ይረካከባሉ
እየሰማኝ ከሆነ ከዛ የሚያመጣለ ይሄኛው አምጥቶ ያስረክብና ያኛው ወደዛ ደግሞ ይመለሳል። እንደዛ ነው መንገድ ላይ የሚሰሩት። ግን እንዴት ሽፍታዎቹ ያሉበት ቦታ ላይ እንዴት ሊቀባበሉ ቻሉ? ማለት ኢማጂን ሽፍታዎቹ ሁለቱም ሽፍታ በተመሳሳይ እናንተ የሚቀበሏችሁ ከዚህ መቀባበላችሁ አይደለም። አይ ነው እሱ ይገባኛል። ከአንዱ ደላላ ከዛ ከአንዱ መሪ ወደ ሌላ መንገድ ላይ ይቀባበሉ ይችላሉ። ግን ሽፍታዎቹ ያቆማችሁ ቦታ ላይ እንዴት ሌሎቹ መሪዎች እዛ ቦታ ላይ መገኘት ቻሉ? እሱን ምን አውቃለሁ ታዲያኛ? አሁን መንገዱን የማውቀው ነገር የለም። የሚመራንን ሰው የተናገረው ነገር በሙሉ ልክ ነው እያልክ ነው እ እሱ ያወራው ነገር በሙሉ ልክ ነው። አዎ ሁለቶቹ ከዛ እነዛን ሁለቱ ልጆች ያመጧቸው ሌላዎች ናቸው። ገባህ አይደል? ሌሊት ላይ እነሱን አመጣው ይደባለቋቸው እዛ ቦታ ላይ ነው ያገኘናቸው አሁን ሁለቶቹን። ከዛ አራት ሆነው ደግሞ ይዘውን ይሄዱትኛል ማለት በኋላ አንተ እነዚህ ንግግሮች አሁን አንተ ያልተናገርካቸው ንግግሮች አሁን ለምሳሌ ይሄ ልጅ ተናግሯልና አንተ ማስታወስ አልቻልክም ነው ያን ነገር ያልተናገርከው እኮ። ከዚህም በላይ እኮ ደግሞ የሚያስታውስ እኮ ደግሞ አሁንም ሊመጣ ይችላል። ገባህ አይደለ? ተረዳ ይገባኛል። ስላላስታወስክ ነው ያልተናገርከው ነው እያልኩ ያለው እኮ። ይሄንን ቦታ አሁን እዛ ሁለት ልጆች ሲመጡ ማን ይዟቸው መጣ ብለህ ብትጠይቀኝ እመልሳለሁ። ግዴታ እኮ ነው። ስላላየን እንዴት እንደዛ አድርገን ብለን እንጠይቃለን? ይሄ ስለተናገረው እና ታዲያ ከየት እንዴት ተደባለቁ ማን ይዟቸው መጣ ብትለኝ እነግርሃለሁ። ለምን አልነግርህም? ብሬክስ ደላላው ምንድን ነው ሽፍታው አንድ ነው አይደል አላላችሁም ወይ ብለህ ጠይቀው። መሳሪያ አሁን ይዞ ያገኙት እሱን ነው። እኛ አሁን እዛ ግን እሱ እያለ ያለው ኦኬ እናንተ ያላችሁት ሃናን ይዟት ሄደ ነው ኦኬ። ከዛ ግን አንዱ ሽፍታ ደግሞ ሌሎቻችሁ እናንተን ይዘው ወደፊት ነበር። መሪ ናቸው እኛን ይዘውን ሄዱት። እነሱማ እኮ ቀሩ በኋላ መለሳለሁ ብሎ ይሄ ልጅ ደግሞ እያለ ያለው እኮ ሁለት ናቸው ሽፍቶቹ። አንዱ ሽፍታ ሃናን ይዞ ሄደ፣ አንዱ ሽፍታ ደግሞ የነገጠር ልጅን ወደፊት ደላሎቹን ማን ነው መንገድ መሪዎቹን ይዞ ወደፊት እንትን አለ እኮ ነው ያለው። ያኮ ምግብ ላይ ነው አሁን መንገድ ላይ እንደዚህ ሚድ ምግብ ይዘን ይሄዱን ሁሉ መሪ ሆነው እኛን ይዘውን ሄዱ። ከኋላ ይዘውን የመጡት ማለት ነው። ከዛ ለሌላኞቹ እዛ ሲያስረክቡን ነው ያን ሽፍታውን እንግዲህ እዛ ቦታ ላይ ያገኘነው። ያንተ ሽፍታው አንድ ነው ያልክ ያለው መሳሪያ ያዘው ግን ጓደኞች እንዳሉ ነግሩናል። አሉኝ ብሎ ማለት ነው። በአይን ያየኸው አንተ ሽፍታ አንድ ነው ወይስ ሁለት? አሁን ያየሁት አንድ ነው። መሳሪያ ያዘው እሱ ብቻ ነው። ሲፈትሸን ምንም ሲል የነበረው እሱ ነው። እሺ ያኛው ግን ያለው ሁለት ሽፍታ ነው ያለው። ያኛው ያለው አንደኛው እኛ ጋር ቆየ ይዞን፣ ያ ደግሞ እዛ ሃና ጋር ቆመ። ሁለት ናቸው ነው መሳሪያ የያዙት። አንተ አላስታወስክምና ሊሆን ይችላል ሳታስታውስ ቀርተህ እኮ። ደግሞ አሁንም እኮ እንደዚህ እያስገባችሁ ሁሉንም ብትጠይቁ ደስ ነው የሚለኝ እኔ እንደራሴ። ገባችሁ? እናንተም ለማወቅ ደግሞ እንደዚሁ መጠየቅ ያስፈልጋችኋል። እሱማ ያው አሁን እነመሲ ማስገብተን ጠየቅን። ይሄም መጥቶ ይኸው እኛ እንጠይቃለን። ገብቷል አይደል? ቅድም ተረጋጋ ስልህ የነበረው ለዚህ ነው። እያንዳንዱ መጥቶ ይጠየቃል። አንተ ስትጠየቅ መልስ ብቻ ነው መመለስ ያለብህ እንጂ መበሳጨት የለብህም። ኮሜንት ላይ የሚጻፍ ምናምን ነገር ተው። ምንም ያው ሰው ይጽፋልና አንተ በተረጋጋ መንፈስ ብቻ ነው መጠየቅ ስትጠየቅ መመለስ ያለብህ ልፈልግ ነው። ብሬክስ አንዴ ሁላችሁም እስኪ እኔ ልጠይቀው እንደው ምናልባት እኔም ስለመንገዱ ትንሽ ነገር ስለማቅ የገጠር ልጅ ሳትቆጣ ሰከን ብለህ እንደው ከቻልክ ልትመልስልኝ ሞክር። እኔ ልጠይቅህ የምፈልገው ነው። ምንም አልመልስልህም። እየሰደብከኝ ነበረ። ተረዳኸኝ አይደለ? መልስ ያልሰጠው ንቄ ነው። ዝምታም እኮ አንዳንዴ መልስ ነው ብራዘር፣ ለሚገባው ሰው ማለት ነው። ችግር የለውም። አሁን የኔና ያንተ መናናቅ ሳይሆን አሁን ዋናው ነገር ታርጌት የሚኖረው የልጅ መጠየቅ የሚችሉትን እኮ መልሻለሁ አይደለ? ቆይ እኔም አንድ ጥያቄ ልጠይቅ። እኔም እንዳንተ አችልም መጠየቅ አችልም እኮ አንተ በደንብ ነው የምችለው። አትችልም? ይኸውልህ አንድ ጊዜ ቆይ እንግባባቸው። የገጠር ላይ አንተ እውነተኛን አይደለ ሰው የሚጠይቅህን ያ የግል ፐርሰናል ችግራችሁን በዛው በቤታችሁ ተፋቱ።
እዚህ ላይ ደግሞ ታዲያ እኔ ለመጣ ሁሉ መልስ እሰጣለሁ እንዴ? እኔ ተው እንጂ ሰየ ጥያቄ እኮ ነው። አሁን እኮ ብዙ የተምታታ ነገር እኮ አለ። አሁን ምን መሰለ ያ ልጅ መጥቶ ያንን ለማወቅ አሁንም እኮ ጓደኞቼ መጠየቅ ያስፈልጋል እኮ ጓደኛ መጣ አይደል? እያስገባችሁ ጠይቁ እኮ። እሺ ይኸውልህ ጓደኛ ከተጠየቀው አንፃር ከተዘበራረቀው ጉዳይ ነው እኔ መጠየቅ የምፈልገው። ጓደኛ ተጠይቆ ትንሽ የተሳሳተ ነገርም ስላገኘው ነው መጠየቅ እኮ። ከሁሉም እኮ መረጃ ሰብስበው ነው አይደል? እኔ እኮ መጀመሪያ የተናገርኩት እኔ ነኝ አይደል እንዴ? አሁን እኮ ይኸውልህ አንድ ጊዜ ዘለለ የገጠር አሁን ጓደኛ የተናገረው ሙሉ በሙሉ እውነት ነው አልክ። ስለዚህ ጓደኛ የተናገረው ሙሉ በሙሉ እውነት ነው ካልክ ያንተ ውሸት ነው ማለት እኮ ነው እኮ። ሰው ያየውን ነው የሚናገረው። እሱ ተናገረ አይደለ? ደግሞ ሌሎቹንም እንደዛ አስገብታችሁ ትጠይቃላችሁ እኮ። አሁን እኮ 3 ደረስ የቀረን እኮ አንድ ሰው ነው የቀረን። ለምን አንድ ሰው እኮ እንዴ? ስንት ቀረ? ጠይቁት እኮ 2 ብቻ ናቸው እኮ። ለምሳሌ አሁን የሚመጡት ሌሎች ተጨማሪ ልጆች መጥተው ልክ አሁን አንተ የመለስከው መልስና የዚህ ልጅ መልስ አሁን የተለያየ ነገር አለውና ሌሎቹ መጥተው ካንተ ከተናገርከው እስካሁን የሁሉም የተለያየ ቢሆን ምን ልትል ነው አንተ? ምላሽ ምንድን ነው የሚሆነው? እንዴ እኔ ምን እላለሁ? ያ ውሸታም ሆኜ እጠይቃለሁ። እንደው እዚህ ጋር አንድ ነገር ልናገር ሰያ ከፈቀዳችሁልኝ። እንትን ማድረግ የለብንም አሁን እነዚህ ሁለቱ ልጆች የተባሉት ማለት ነው መተው ሀዘኑን ያረዱት ሰዎች የገጠር ልጅ አርፋለች ምናምን ብለው እነሱ ናቸው የነገሯችሁ? ላንተም አንድ ላይ ነው የሰማው ከልጆቹ ጋር ልጁ እንዳለው? ሁላችንም አንድ ላይ ነው የሰማነው። ኦኬ ዘመድ ተብለው ምናምን እንደውም ማነው ቤተሰቧ ሲባል አንተ እኔ ነኝ ምናምን ብለሃል? ከኛ ጋር ነው የመጣችው ነው ያልኩት። ጥሩ እሺ። እነዛ ልጆች እነማን ናቸው መተው ያረዷችሁ? የዛው መሪዎቹ አብረው የነበሩት የት ናቸው? እነሱ ማግኘት አንችልም። እንግዲህ ከነሱ ውጭ እንግዲህ ቀበርን እንትን ያሉት ብለው እመኑ ያሉት እነሱ ከሆኑ የት ናቸው? አድራሻቸውን ማወቅ አይቻልም? እነማን እንደሆኑ ማወቅ አይቻልም? እንግዲህ እዛው ናቸው። እዛው ነው የቀሩት። እንግዲህ እኛ ወደዚህ ስንመጣ እዛው በራው ላይ ደላላው ጋር። ደላላው ማን ነው? ያ ደላላ ኮሙኒኬት ያደርጋል ከነሱ ጋር ባያችሁት ሁኔታ? ያ መሪ እኮ ናቸው እኮ። መሪዎቹ ከማን ጋር ነው ኮሙኒኬት እያደረጉ የነበሩት? አንተ ባለህበት ነው? ከደላላው ጋር ነው። ደላላው የተባለው እንትና ነው አይደል? ዋናው ኮሙኒኬት የሚያደርገው አደራ የተሰጠው ሰውዬ። ስለዚህ አሁንም እነዚህ እናንተ አሁን መረጃ እየሰጣችሁ ያያችሁትን ነው የምትናገሩት። አሁንም ትኩረት ማድረግ ያለብን ሁለቱ መተው ሞታለች ያሉትን ሰዎች አድራሻቸውን እያንዳንዱ ተጠይቆ ዋናቸው ደግሞ ሲነጋገርና እሷን አደርሳለሁ ያለው እንዲጠየቅ ማድረግ ነው በህግ። ትኑርም አትኑርም ለአላፊ እሺ አንድ ጊዜ እኔ ጥያቄ መጠየቅ ፈልጌ ነው። የገጠር ልጅ ወደ ላይ ወጥቶ ቪዲዮ ማብራት ከቻለ ቪዲዮ እንዲያበራ ፈልጋለሁ። አንደኛ ከዛ በኋላ ደግሞ እያንዳንዱ ነገር ያ ደግሞ ደላላው እንትን ይላል። ምናልባት እኛ እየተጋጨብን ያለው አልሞተችም ብለን ስለምናስብ ነው ሁላችንም እንጂ ዋናውን ያደረጉትን ሰዎች ጋር ትኩረት እያደረግን ብንይዛቸው መልካም ነውና አሁንም እነዛ ሰዎች ላይ ፎከስ ብናደርግ የኔ ሀሳብ ነው። አመሰግናለሁ። እሺ ይቅርታ ግን አንድ ጊዜ ትሰጡኛላችሁ? በእናትህን አንዴ በጣም ብዙ ለአንድ ሳምንት ሙሉ ይህንን ጉዳይ ስንሰማ ቆይተናል። የገጠር ልጅ ቪዲዮ እንዲያበራ ፈልጋለሁ። ቪዲዮ አብራ። ከዛ የያዝከውን ስልክ ወደ ስክሪን አምጥተህ እንደዚህ ያዝ። አቡፋኖ ደውልበት። አሁን ስልኩን ወደዚህ ስክሪኑ ወደዚህ ያዞሮ አቡፋኖ ደውል የልጅቷ ስልክ ላይ። በነገራችን ላይ ጥሪው የከሻፍ ጥሪ ነው። እስካሁን የሰማነው ነው እኮ የያዘችው ስልክ ከሻፍ ነው እኮ ዝላሁን አሁን የሚደውለው በሜሴንጀር ነው። በሜሴንጀር ካላመናችሁ ተመልከቱ። ዝም ነው የሚጠራው ኤፍቢ ማለት ነው እንዴ።
ስልኩ አሁን ሚዲያ ላይ ጠርቷል። አንተ ስትደውል እዚህ ጋር ስተራ አሁን እኮ ድዝ ብሎ እኮ ነው ወንድሜ። ሜሴንጀር ኤፍቢ በሁለቱም ነው። እዚህም ሲጠራ እዚህም ይጠራል። ምንድነው? እስቲ ደውል ድገመው። ይሄው ደውል። ከሻፍ ስልክ የለህም? የለኝም። ምን ሌላ ስልከው ቅድም እኮ ከሻፍ ጥሪ ነበር የሰማነው አንተ ጋር። ይሄው ላሰማህ። አንደኛው ሰው ላይ ደውሉ ብዬ ላሰማህ። በሜሴንጀር ሲደውሉ ሁለቱም ስልክ ላይ ለመጥራትና አለመጥራቱም ማለት ነው። እኛ ግራ ገባን እኮ አሁን። ስልኳ ለምን ይጠራል? የት ነው ያለው? ኢትዮጵያ ተገባ፣ እንዴት ሊጠራ ቻለ? ኢትዮጵያ ተገባ የሚጠራ ስልክ አለ። ያ ግን የተበረመጀና የተሞላ ስልክ ነው። አሁን አረቦች ያስተካክሉና በቴሌ የትም ሀገር ሲሄዱ ስልካቸው ይጠራል። ያ ግን የተሰራ ስልክ ነው። በቴሌ ክፍያ አድርጎ መልሰሽ ደውይ ወደ እኔ ስልክ። ታያ ስልኩን የያዘው ልጅ ለምን አይመጣም? ተመልከት። አሁን የሚጠራው ማለት ነው ማየት ያለባችሁ እዚህ ስልክ ላይ ሲደወል ሁለቱም ላይ ነው የሚጠራው። እሺ የገጠር ልጅ ስልኩን የያዘው ልጅ ለምን አጠራው? ምርታ አንድ ነው። እባክህ ስልኩን የያዘው ልጅ ጥራው። እኮ ሜሴንጀር ነው እያየህ ነው። ሁለቱም ስልኬ ላይ ነው የሚጠራው። እያያችሁ ነው አይደል? የመስመር ጥሪ ሁለቱም ስልኬ ላይ ነው የሚጠራው። የመስመር የተሳሰረ ነው፣ አንድ ነው። የመስመሩን ስትደውልበት በመስመር ይሄኛው የለውም ማሸሪካ። ቅድም የተደወለበት በመስመር የትኛው ነው? ይሄኛው ነው። የቱ? እዚህ ስልክ ላይ ያለው የገጠር ልጅ በመስመር ይደውሉበት። ስልኳን የያዘው ልጅ ለምን አይመጣም? ወይ ቁጥር ላክልኝና በመስመር ልደውልልህ እስቲ። አልሰማም ጋይስ። ሳሪ ትሰማያለሽ? ሳሪ ያለችን አድርጎ እስኪ ልጁ ስልኳን የያዘው ልጅ ለምን አይመጣም? አምጣው፣ አስደውልና አምጣው። ልኬለታለሁ እኮ እኔ እኮ ይምጣ። ስልኳን የያዘው ልጅ ይምጣ። በቃ አንድ ጊዜ አድረናል ማደራችን እንደሆነ። ስልኳን የያዘው ልጅ ይምጣ። በቃ ስልኳን የያዘው ላይ አስመጣል። እባክህ የገጠር ቀላል ነው። ምንም አሁን ልጁን ጥሩትና በቃ ሲም ካርዱ ከሻፉ እዚህ ቪዲዮን አብርቶ ልክ እንደ ገጠር ቪዲዮ አብርቶ ከሻፉ አሳየን ማለት እኮ ነው። ምንም ሌላ እኮ በቃ እሱ ልኬለታለሁ። ቁጥሩን እኮ ልኬለታለሁ እኔ። ታያ ደውልለት። ካልሆነ ቁጥሩ አይሰራም፣ እምቢ አለኝ እኮ። ሌላ ቁጥር ካለው እባክህ ስጠን። የገጠር ልጅ በቃ ስልኩ ይምጣ። ስለሚተዋወቁ ራሱ ይጥራው። የገጠር ልጅ ይሄንን ነገር ማድረግ ስለሚችል ራሱ ጠርቶ እዚህ ጋር ያምጣል። በነገራችን ላይ እኔ አንድ ነገር እዚህ ጋር የምናገረው ነገር ካለ እነዚህ አብሯት የሄዱ ልጆች ሁላ ልጅቷን የደፈራት ነው የሚመስለኝ። ምክንያቱም የተለያዩ ያወሩት እዚህ ጋር ድራማ እየሰሩብን ነው ያሉት። ስለዚህ የነሱ ነገር እንዳይወጣባቸው ፈልጎ የሚያደርጉ ነው የሚመስለኝ። በቂ ቆይ በቂ ወንድም ቆይ ወንድም ብዙ ስለሄድን ቆይ አንድ ግድ የለም። እሺ ወንድም በኔው ነው እንትን አድርገው ወንድም የልጁን የጓደኛ ነው የዘመድ የተባለውን ይምጣና ልላክልህ። ብሬክስ ልላክልህ ወይ ሳሪ ልላክልሽ? ልኬልሻለሁ እኮ ላክልኝ እስቲ። እሺ ቁጥሩ እኮ አይሰራም እና ነው እንጂ እየደወልኩበት ነው። እስቲ የገጠር ልጅ አንተ ሞክር ጋይስ። አሁን ይሄ ማህበረሰብ ወጥቶ ምንም አይነት አስተያየት ቢሰጥ አትፍረዱበት በመቤቴ። ምክንያቱም 9 ቀን ሙሉ በመታሸት ያለን ሰዎች ነን። አንዳንዶቻችን ለፎሎ እየተባለ ስንሰደብ ስንቋሸሽ፣ አንዳንዶቻችን ከታቹ ነው እንደዚሁ ሀሳብ መስጠት ሳይችሉ ማርያምን ምንም በሚሰጡት ሀሳብ እባካችሁ አትቀይሟቸው። አረጋሽቱን በጣም ነው የሚያመው። እስቲ ቆይ እኔ አንድ ጥያቄ ነው እስቲ ሳያ ሞክር ስልኩን። እሱ የገጠር ልጅ ይስጥና ይሄ ስልክ ዛሬ አንድ ጊዜ እዚህ እንዳላችሁ የሌላም የተቀበልኳቸው የሁለት ሰዎች አሉ። እስቲ ላክልኝ። አንዱ 12 መጨረሻው አይሰራም። የሶስት ልጆች አሁን አዲስ የተቀበልኳቸው ላክልኝ። ሁላችሁም አንዴ እኔ ልወድቅ ነው አቃተኝ እና መውሰድ አለብኝ እና አም ሶሪ ጋይስ ታችሎን ነው በቃ ትንሽ ጋድም ልበል። አም ሶሪ በጣም ከበደኝ አልቻልኩም። ሚኩ መተወጣ ይሄ ነገር ቀደም ያልከው በደንብ አንድ ጊዜ ከመውጣት በፊት
ሁላችንም ስራ ጥለን ነው እንግዲህ ይሄን ሁሉ ቀን እንትን እያልን ያለ ነው። ይሄ ነገር እንዴት አድርገን ነው የምንቋጨው? እንዴት አድርገን ነው የመጨረሻውን መፍትሄ ማግኘት የምንችለው? በምን መንገድ እንሄድ? አብዛኛው ከላይብ ተወጣ ምንም ግድ የለውም። እኛ ደግሞ ተላይብ ወጥተን ላይብ ለመግባት እየተጨነቅን ነው። ህዝቡ ምን ይጠይቀናል? ምን ይዘን እንንጣያል? ስለዚህ ይሄ ነገር የሚቋጭበትንና የዝችሊ መጨረሻው በምን መልኩ ነው የሚደመደመው? ተሰብስበን 30 ሺህ 40 ሺህ ሰው ተሰብስቦ መፍትሄ ሳይገኝለት ነው እኔ ነገር ላይ ወደ ላይ ለመንጣት እየተሳቀቅኩ ነው። አሁንማ ለምን ለዚህ ህዝብ ምን ይዘን እንንጣ? ምን አይነት መረጃ? እኔ አንዳንዶቹ ከላይብ ከወጡ ምንም እኔም እንትን የሚሉ አይመስለኝም። እኔ በቃ እኔ ደሞዜንም ጨረስኩ። የመን በመደወል ኢትዮጵያ በመደወል በየቀኑ በቀን የኔ ደሞዝ 50 ድርሃም ናት። እኔ ግን የማወጣው 150 200 ድርሃም። በዚህ ላይ ስራ እየሰራው አይደለም። ይሄን ነገር ፍጻሜ ማድረግ አለብን። ሰዎች እኛን ያሰቡት ለሌላ ነው፣ እኛ ያለንበት ሌላ ነው። ስለዚህ መፍትሄ ስጡንና የህዝብ ጉዳይ ነው ይሄ። ልክ እኔ ላይ ስገባ እንዳያስኩኝ ሀኒሳ 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 ነው የሚለው ኮሜንቱ። ያ ሁላችንም ጋር ስለዚህ ይሄን ጉዳይ ምን እናድርገው? ይሄን ጉዳይ በምን እንቋጨው? በጣም ነው የተሳቀቅ ነው። ሁለተኛ ሳውዲ ያሉት እገዙን። ሳውዲ ያላችሁ ከሆነ እኛን እርምጃ እባ ደግሞ አንበሳ እየለመነ ነው። እንደው እንዳታስብልኝ። አመሰግናለሁ። ግን ጊፍት መልቀሚያ ተደረገ እየተባለ ነው። ይሄም ራሱ እንትን ነው። ላረጋችሁት እናመሰግናለን። ግን እኔን ይሄ አሁን ይሄ ቪዲዮ ተቀርጾ ጊፍት መልቀሚያ ተደረገ፣ ልብስ መሸጫ አደረጋ እየተባለ ነው። እኛ ግን እየተሳቀቅን ነው ያለ ነው። እውነቴን ነው የምላችሁ። እኛ ተቀጥረን ነው የምንሰራው። በዛ አጀንዳ ተጠምደናል። መፍትሄ አድርጉልን። ተስፍሽም ብሬክስም ሚኪም ሁላችሁ መላ አድርጉልንና የዚህ እውነታውን የምናገኝበትን መንገድ አበጁልን። በቃ እውነቴን ነው። የሆነ መፍትሄ ይሄ ነገር ያዋጣል፣ ይሄ ነገር የልጅቱን እውነተኛ ነገር ያዋጣል የምትሉትን ንገሩ። እኛ የመኒ ጋር ስንጨቃጨቅ እንውላለን። የውዛ የመን ያሉ ብዙ ምርጥ ወንድሞች አሉን። ዝም ብለው ብዙ ነገር ያስፈልጋቸዋል። እነዛም ደግሞ ይውላችሁ በጎሳ ሁሉ ይውል የተደረገው ልንገራችሁ። የመን ላይ አምር አፋሩ አሁን እዚህ ይሰማናል። እኛ ላይ ብላ ስንመጣ ብቻ ምንድነው የተደረገው? ለተክለይ ቦታ የሰጠው ሰውና እነ አምር የሰጡት ሰው አንድ ጊዜ ይቅርታ አድርጉልኝ። እኔ ጊፍት አልፈልግም እባካችሁ። የብስ ይሄ ነገ ታዘቅዝቆ ነው የሚያሰድበኝ። ሰያ አንድ ጊዜ ልንገራችሁ፣ የተሰራውን ስራ ልንገራችሁ አይደለም እኔ አልፈልግም። ምክንያቱም ነገ ይሄንን ቀርጸው ለመነባት ይገባኛል። ይኸውልህ አንተ የምትሰራው ላይ ምሮህ ነው። እዚህ ላይ ስራ ፈታል መስጠት ወይ እንትና የተሰራው ልንገር። አንድ ጊዜ አድምጡኝ። የመን ላይ የተሰራውን ስራ ስልካቸውን እንድልክልህ እኮ ነው። ወይ የመን ላይ የተሰራውን ስራ ልንገራችሁ። ስልካቸውን ይኸውላችሁ የተክለይ ሰውዬ እኔ መረጃ ከተገኘ ተክለይን ሰቅለዋለሁኝ፣ ግን መቃስ ይዛለሁ። ተመልከቱ የት እንደደረሰ ነው። እኛ እዚህ ላይ እንዳታውል እና አምር አፋሮ ያመጡትም በጎሳ እኔም የኔ መረጃ ካልተገኘ መቻሉ እዚህ ላይ ገብቷል። እሺ ከዛ በኋላስ እኛ ያላክናቸው ሰዎች አመርቂ መረጃ አላገኘንም መሰለን። እነዛ በዛ ብለው አመሳስለው የሌላም ሰው ይሁን አስክሬን አድርገው መረጃ ሊያሳዩ ይችላሉ። ያን ጊዜ ምንድነው የሚደረገው? አሁን ያንን ፈርተ ነው ዝም ያልነው እና አምር አፋራውን ይሰማሉ። የመን ድረስ የመን ባለስልጣን ወታደሮች አመራር ጋር እና አምር አፋሩ እየተሟገቱ ነው አሉት። ቁጭ ብሎ እንቅልፋቸውን አጥተው እኛው ጋራቸው ይሄ ሁሉ እያደረግን ነው ያለ ነው። ግን ልባችንን ደረታችንን የሚያስነፋ መረጃ ስላላገኘን ይሄ ነው 9 ቀን ሙሉ እንደዚህ የምንተራመሰው። ትንሽ ቪዲዮ ነበር የምፈልገው፣ ትንሽ ቪዲዮ
አላገኘንም። ሰው አልተረዳንም። እርምጃ ውሰዱ ይላል ሰው። እኔ ማለን እርምጃ እንወስደው? እኛ ድሮን የለን፣ ሚሳኤል አንተኩስ፣ ምን እናርግ? ሳውዲ ቁጭ ብሎ እኛን ይሳደባል። ወንድ ከሆናችሁ ሲሄዱና ለምን አታግቷችሁ? እውነቴን እኮ ነው። ለምን ሄዳችሁ ግርግሩን አትለውም? እኛ ዱባይ ነን፣ ሳውዲ ቁጭ ብለት እርምጃው ሰርሰያ ደውሎ አራ ወደ እርምጃ ሄዱ። ምን እናድርግኝ? የአቅማችንን እየሰራን ነው። ያለንን ሁሉ ሰዓታችንን ሰውትን እየሰራን ነው። የሚያግዘን እኮ የለም። እስቲ እንደው ቤታቸውን እንኳን የሚጠቁም አካል እኮ የለም። እላይ በላይ መጥቶ ኮሜንት ላይ ይጎራል፣ እኔ ላይ ደውሎ እርምጃ ወሰዱናል። ከዛ እኔ ከላይ ተወጣው ተረሳ ነገሩ። ተቃጠልን እኮ እኛ፣ ተረድን እኛ፣ ተቃጠልን፣ ተንገበገብን እኮ። ስለዚህ የሆነ መፍትሄ የሚደረግበትን በህግም አካል ይሁን በሳውዲም ህግ ይሁን የሆነ መፍትሄ የሚገኝበትን መንገድ አመቻቹልንና እባካችሁ ከዚህ ችግር እንውጣ። ከዚህ ውስጥ የዚች ላይ ሀቅ ይውጣ። ህዝቡም ይረፍ፣ እኛም እንረፍ። እንደው ምን ነው 50 ሰው 60 ሰው ይዤ ልብሴን የምሸጠው ምን አለኝ እንዴ? ይኸውልህ ሰያ፣ እኔ የምለው አንድ ነገር ነው። ገብተንበታል። እኛ እስከ መጨረሻው እንሄዳለን። ከፈለጉ ፎሎ ሰበሰቡ ይበሉ፣ ከፈለጉ ጊፍት ሰበሰቡ ይበሉ። ምንም ብትሰራ የማያመሰግን ህዝብ ስለሆነ ለአይምሯችን ነው የምንሰራው። የምንችለውን ያህል እንሄዳለን። የሚያቅተን ራሱ በግድ ይቆማል። እኔ እስካሁን ድረስ በምናገኘው ኤቪደንስ በህይወት መኖሯን እንጂ መሞቷን የሚመሰክር ምንም ኤቪደንስ የለም። ይሄ ልጅም ጓደኞቼን ላሉ መጥተው ዝብርቅርቅ ያለ ነገር ነው የሚያወሩት። ምንም እሷ መሞቷን ኤቪደንስ አላመጡልንም። እኔ እንዳውም ከዚህ በኋላ እነሱ አብረው ነው የነበሩት፣ ሞት ያመጡት እነሱ ናቸው፣ የሚያውቁት ነገር አለ ብዬ ነው። እነዚህ መጠየቅ ሳይሆን ከተቻለ እነዚህ ራሳቸው በህግ መያዝ አለባቸው። ምክንያቱም በሌለ ነገር ሰው ሞቷል ብለው ስለፈረዱ ማለት ነው። ባላየው ነገር ሰው ሞቷል ብለህ ፈርደሃል። በዚህ ተጠያቂ ነው። ጓደኛ ምናምን በሙሉ አብሯት ይሄዱ። ምን ሰማው ነገር መሞቷን ወይ አይመሰክርም። የሚመሰክረው እንዳውም እስቲ ቆይ ስንቶቻችን ነው እህቶቻችን ታግተው አመት 9 ወር የማንም መጫወቻ ሆነው የተለቀቁ ምናቀዋል በደላሎች። ይሄን እንኳን ስትሰሙ እና የገጠር ልጅ እቺ ልጅ ሄጣ ደርሷት ሊሆን ይችላል ሬስ አላየንም ብላችሁ ከኛ ጎን መቆም ሲገባችሁ እናንተ ደላሎች ያወሩትን ነው በቃ እውነት ነው ብላችሁ የተጣበቃችሁት። የመጣን ኤቪደንስ እንኳን ይዛችሁ ይሄ ከሆነማ ዋሽተውኛል ደላሎቹ ማለት አልፈለጋችሁ። ይሄ ሪያሊቲ ነው። ይሄንን ይዘን ነው እየታገልን ያለን። በዚህ ላይ የዛ ወገን አለ በግሩፕ አንድ ላይ ተጠራቅመው የተቀመጡ ወንጀለኛን የሚደብቁ እህቶቻችን በአሁን ሰዓት ራሱ በብድር በጅኒ እያሉ እያመጡ 10,000 ነው ያሉ 14,000 ነው መከፈው እያሉ እየመጡ 30,000 ግራም ድረስ ኖ ፕሊዝ በእግዚአብሔር አይደለም ምግብ ስለቀረበ ነው ልወጣ ስለሆነ ነው። ወጣ ከፈለክ ነው ያገባኝም በቃ ይኸው ስማኝ ወንድም ማወራው እና በአሁን ሰዓት ራሱ በነፃ እንዲያገለግሉ የተደረጉ እህቶቻችን በየሜዳ እያሉ ደላሎች ይሄን እንደሚያደርጉ እያወቁ አሁንም የሚያወሩት ነገር በቃ አጎቴ ልጅ ይሰማልኝ ጅኒ ይሰማልኝ። ልጅቷ በህይወት አለች። የሚያግዙን ከሆነ ያግዙን፣ የማያግዙን ከሆነ እነሱ ተጠያቂ መሆን አለባቸው። እኛ ደከመን በቃ በየቀኑ እንታገላለን፣ ግን ማረፍ አለብን እና ሰያ እኔ ማንም ቢሰጥ የፈለገ ይሳደብ ውጤቱ ላይ ነው የምንሄደው። አመትም ይፍጅ ምንም ይፍጅ አንላቀቅም። ይሄን ነው የምነግራችሁ። ይሄን ደላላ የሚባል ደግሞ እያንዳንዱ ከኢትዮጵያ ጀምሮ እጅ ቆርጣታል። ለማየት ያብቃችሁ። አንላቀቅም፣ እንያያዛለን። በእህቶቻችን ተቀልዶ አይኖርም። አመሰግናለሁ እና በዚህ ብተኛ ኦልራይት። እኔ ማጠቃለያ የምሰጠው ምን መሰላችሁ? በመጀመሪያ ደረጃ ግሩፕ ቴሌግራም ሆነ ዋትስአፕ ላይ ያሉ ሰዎች የራሳቸውን ስራ እየሰሩ ነው። ድንበር ላይ ያሉት ምንድነው? የኛ ልጅ በእናንተ እጅ አለች፣ ልጃችንን አስረክቡ ሲሉ ልጅቱ በእጃችን የለም ነው። ስለዚህ የሆነው ነገር ምንድነው? አንድ ሰው በአይኑ ሳያይ ሞታለች ብሎ ቪዲዮ ሲሰራላቸው እነዚህ ሰዎች ተመቻቸው። የለችም። የሌለችበት ምክንያት ደግሞ አንደኛ በሶሻል ሚዲያ ተነግሯል፣ ሁለተኛ ይሄ ነው ብለው ይዘውት የመጡት የማያሳምን ነገር በባለፈው አይታችሁታል። እኔ ወደ እርምጃው ሲገባ የመጀመሪያው ስልኳን የያዘው ሰው መስመሩን የያዘው ሰው ይምጣ፣ ቴሌ ቼክ ይደረግ፣
ሪከርዱ ቴክስቱ ይወጣል። የመጀመሪያው እርምጃ እሱ ነው። ስልኳ በሰው እጅ ነው አሁን ያለው። በሰው እጅ የታገተችው ታችን ስልኳ በሌላ ሰው እጅ ነው። ለምን ነው? እሱ የመጀመሪያው ነው የሚሆነው። ሁለተኛ ደላላው ለምንድን ነው የሷ አሁን ምሳሌ ነገስ የሚባለው ሰውዬ እሷ ተወካይ ነበረ፣ ውክልና ያለው ሰው ነበረ። ለምን እንደተወከለን ያላቅም። ከሽፍታ ሊጠብቃት ነው፣ ገመዱን አዝሮ ሊያወጣት ነው። አልገባኝም ለምን ተከትሎ እንደሄደ። ይመች የሚባለው ሰውዬም በተመሳሳይ ሳውዲ ላይ ያሉ ልጆች የሷ ጓደኛ የሆኑ በጣም በቅርብ የሚያውቋት የሰሙትን ነገር የሚያውቁትን ነገር ቢያመጡ ሞር ማን ላይ ፎከስ ማድረግ እንዳለብን ያሳየን ነበር። እሱም እየሆነ አይደለም። ሲቀጥል ባለቤቷም እዛ ነው። እስካሁን መጥቶ ምንም ነገር ያለው ነገር የለም። ወንድሟም እዛ ነው። ምንም ያለው ነገር የለም። እኛ እየሄድን ያለነው በማን ነው ማለት ነው? በራሳችን ነው እየሄድን ያለነው። የቤተሰብ አባል እያገዘን አይደለም። ጓደኛ እያገዘን አይደለም። የህግ አካልም ገና ጉዳዩን አላገኘም። ስለዚህ በእኛ ጥረት እየሄድን ያለው ነገር ምናልባት ውጤታማ ላይ ይደርሳን ብለን ማለት ጊዜ ይፈጃል። በጣም ነው ጊዜ የሚፈጀው እንደ አይነት ነገር። ይሄ ዛሬ መጥቶ ሲናገር ምንድን ነው ያለው? እነዛኞቹ የተደፈረችው በገመዱ ወጣ ጫፍ ላይ እንደደረሰች ተደፈረች አሉ። ይሄኛው ጭራሽ ከግር ሆና የተንፈራፈረች ነበር አለ። አብረው ያሉ ሰዎች ሲጀመር የሚያወሩን ነገር ሁለት የተለያየ ነገር ሆኖ 3 4 ሆኖ በቦታው የነበረች መሲ ስትጠይቃቸው በትክክል መመለስ የማይፈልጉ የሚመልሷትን ይመልሳሉ። የማይመልሱትን ነገር ምን ይላሉ? እኔ አላቅም ነው የሚሉት። ይቆጣሉ። ለምን እየጠየቅናቸው እንደሆነ እንደ ወንጀል አልቆጠሩትም ልጆቹ። ይቆጣሉ። እኛንም እየተለማመጥን እየጠየቅን ያለው። ስለዚህ በዚህ እንዴት ነው ሊቋጭ የሚችለው? በቶሎ ነው። እኛ የሚሰማን የሰብአዊነት መሲ የሚሰማት የሴት ልጅ ሁኔታ አእምሮ ላይ እነዛ ልጆች ላይ አእምሮ ላይ ያለው ወይ ነው። ስለዚህ ይሄ ጊዜ ይወስዳል። በጣም ነው ጊዜ የሚወስደው። አትፍጠኑ። ይሄ ደግሞ ከሰየው ጋር የተያዘ ነገር ምናልባት ተቀጥሮ እየሰራ ስለሆነ ባክግራውንዱን ልብስ ሊያደርግ ይችላል። ሱቁ ላይ ሆኖ ሊገባ ይችላል። ያ ማለት ግን ስራ አሰራባት ማለት አይደለም። አንዴ ጊዜ ዳኛው ምን ታርጋ እንደበናት ሰው ምንድነው እያልኩ ያለሁት እኔ ለምን ጊዜ አትሰጡም ነው። ይሄ እኮ ወንጀለኞች እንኳን ከታወቁ እኮ ፍርድ ለመስጠት እንኳን ገና ብዙ የትየለለ ነው። ልጅቱ እኔ ዋናው ተስፋ ያደረኩት ነገር ልጅቱ በህይወት መኖሯ ነው። በማንኛውም ጊዜ ጥያቄ ሲጠየቁ እቺ ልጅ የሚያስረክቡበት መንገድ አለ ብዬ ሰለማምን 100% ነው ደግሞ እምነቴ ልጅቱ በህይወት መኖሯ መታገቷ እዛ ውስጥ የነበሩ ሰዎች አይተናታን ያሉ ዛሬ በኦሮምኛ ቋንቋ የተረጎመች እህታችን እዛ ውስጥ እንዳየቻት በባለፈው ስልጤዋ ልጅ እዛ ውስጥ ምን እንዳለች ሰምታችኋል። የልጅ ነገር እያለች ትላለች ተብሎ የተባለው እሷ ናት። ስምሻና አይደለም ከዛሬ ጀምሮ ተብላ ተነግራለች። ልጅ ስትል እዚህ ተወልጃለች ተብላለች። ለምን እንደታገተች ታውቃላችሁ። ስለዚህ ሁሉ ድራማ ተሰርቶ ከዛ ሁሉ ጎረምሳ መካከል አንድ እንኳን በትክክል ሀኒ የሆነችበትን ሁኔታ ያልመሰከሩት ለምንድን ነው? ድራማው በደንብ ርቅቅ ብሎ ስለተነደፈ ነው። የተጻፈላቸው ነው እነዚህ ልጆች መጥተው ከዚህ የሚናገሩት ይሰሙናን ከታች ሆኖ ላይቭ ላይ ሆኖ ከታች ሆኖ እየሰሙን ነው። ስለዚህ እንደው በቅርብ እንደው ውጤት የምትጠብቁት ላይ በተከፈተ ቁጥር ነው ማለት ነው። ተመልካቾቹን እያንዳንዳችሁ በዚህ ኬዝ ብትሆኑ ምንድነው ውሳኔ ታስተላልፉ የምትችሉት? በእኛ ጫማ ብትሆኑ እኛ እኮ ያለው መረጃ እያሰባሰበን እንድታቁት ነው። ላይቭ ላይ ነው የምናመጣቸው። ሰዎቹን መጥተው ሲናገሩ እናንተ የምትይዙትን ትይዛላችሁ። እንደ አንድ ሰው ድምጽ አልሆነም እያልን አይደለ እንደኛ እንኳን ቤት ከፍቶ መወያየት ስራ ትቶ ሁሉ ነገር ትቶ ሰብአዊነት ነው። ሴት ልጅ ስለሆነች ነው በዛ ላይ ደሞ ወንዶቹ ምንም ሳይሆኑ ጭራሽ እኔ መጀመሪያው እሷ መጀመሪያ ወጣች እየተባለ ይሄኛው ደግሞ መጨረሻ ነው ወጣችው አልወጣም ማለች ደክማ እየተንፈራፈረች ነበር ይላል። ከዚህ ወደ አንድ ነው ልንዋሽ የምንችለው አይሆንም። እዚህ ቋር ለሚሆነው ነገር ስለዚህ በቴሌግራም ግሩፕ የሚከታተሉ ሰዎች አሉ፣ ደንበር ላይ ያሉ ነገሩን የሚያወሩት ልጆቹን እያዩ ነው። ማንሽፍታ ሲሸኝ እንደነበረ ማንስል እንደሆነ እያዩ ነው። እነሱ እየተከታተሉ ነው። ግሩፕ ላይ ሪከርድ እያደረጉ እኮ ነው። ልጆቹ ለምን በቪዲዮ አይወጡም ሲናገሩ እያሉ ነበር ቅድም ግሩፕ ላይ እና አድካሚ ነው። ብዙ ተስፋ አድርገን እንትን የምንለው ልጅቱን በእጃችን ትገባለች ብለን ስለሆነ በትዕግስት ልጆቹን ተለማምጠን የምንጠይቀው ለዛ ነው። ከዛ ውጭ ምናልባት እዚህ ላይ ሁሉን ነገር ስለማናወራ ነው። እዚህ ላይ ስናወራው ታች እየተቀደመ ስለሆነ እዚህ ላይ የሚወራው ነገር እኔ ሌላ አድካሚ ስለሆነ እዚህ ላይ አላወራም። ውስጥ ላይ ቢወራ ጥሩ ነው ብዬ ነው የማስበው። ይሄን ነው የምለው እኔ በኩል። ሳሪ መስ ያለሽ
አይ እንዳላችሁት ነው በቃ መሆን ያለበት። ሚኪ አሁን አንተ እንዳልከው ነው መሆን ያለበት። ምክንያቱም እኔ አሁን ሰያን በጣም እረዳዋለሁ። ምክንያቱም እዚህ ሀገር ሰው ሲኖር ሚኪ ካልሰራ ባለቤቶቹ ራሱ ስራ ልቀቅ ሊሉት ይችላሉ። ገባ? እዛ ያለው በተለይ ሳውዲ ያሉት ሰዎች ካላገዙን እኛ ዱባይ ቁጭ ብለን በቃ ጊዜያችን ሰዓታችን ምናምኑ ሳይሆን የሆነ መፍትሄ የሆነ ተጨባጭ ነገር ላይ ማንደርስ ከሆነ ምንም ነው። አሁን ሰይድ ተቀጥሮ ነው የሚሰራው ምናምን ገባ? አሁን ሰይድ ልንረዳው ይገባል። ሳውዲ ላይ ስንት ጠምደል ጎረምሳ አለ። ታች ሆኖ ነው ኦርደር የሚያደርገው ወይ በኮመንት ወይ ሌላ ቤት ሄዱና እዚህ ጋር ቁጭ ብሎ ይሄን ያክል ሰዓት ጭንቀት ውስጥ ቁጭ ብለን ሌላ ቤት የሚወራው ፎሎ ሊደረጉ ነው። ልክ እሱ እንዳለው ማለት ማንም በዚህ ፎሎ የሚሰበስብ የለም። እንደውም በዚህ አጀንዳ ተከትላችሁ ፎሎ ያረጋችሁ የሁላችንንም ብታነሱት ደስ ይለናል። ገባችሁ? እኛ ዱባይ ስለሆነን የምናደርገው ነገር ጨንቆን ነው የተለያየ ሀገር ሆነን እንጂ ይሄ አጀንዳ ዱባይማ ቢሆን ኖሮ እንዴት አድርገን ከግብ አድርሰን ነው እንደምናሳያችሁ ታዩን ነበር። ግን ሳውዲ ላይ በጣም ብዙ ኢትዮጵያኖች አላችሁ። እነ ይመችም ይሄ ባልየው ያለበት መጨረሻ ሰዓት ላይ ማናት የቅርብ ጓደኛዋን እንኳን ምንም ነገር እንኳን አይተባበሩ ቁጭ ብሎ እንደ ፊልም ነው የሚያዩት። ስለዚህ ቢያንስ እንኳን ሚኪ ባሏም የባሏ ጓደኛ ለነ ይመችም የሰጣት ይመች ደግሞ ለነንተና ለነ ማነው ስሙ ለዚህ ጭራቅ ለተخلاይም ለነዚህ እንኳን ኢንፎርሜሽን እንዲሰጡ ሳውዲ ላይ ያሉ አረብ ሀገር በየጃዛ ቤቱ አንድ ቢልዲንግ ላይ ነው የሚኖረው አይደለ? ቢያንስ ሳውዲ ያላችሁ ልታፍሩ ነው የሚገባው። ወንዶቹ ነው የምንለው። እዚህ ቲክታክ ላይ መታችሁ ልትመጻደቁ የምትሞክሩ አበሻውን ልታፍር ነው የሚገባው። እነ ይመች ከተማ ላይ ይመች የሚኖርበት ከተማ ላይ ጌትነት የሚኖርበት ከተማ ላይ ያላችሁ ወንዶች እናንተን መረጃ ያመጣል እንጂ ይመች እዛ ቦታ ተንጫጭተው ያበቃላቸዋል እያለ ነው ይለኛል እየደወለ። ተንጫጭተን ማብቃታችን እኮ እናሳየዋለን፣ የጊዜ ጉዳይ ነው። ሪያድ በነበርኩ አሳየው ነበር። እኔ ግን እንደማሳሰቢያ ሰያ እዚህ ሶሻል ሚዲያ ላይ እስካሁን ባየሁት ሰያ በባለፈው የሚያደርገውን አይታችኋን ህይወቱን ይዞ ለወንድሞቹ በተቻለ መጠን ራሱን አሳልፎ ወንድሞቹን ለማግኘት የሚያደርገውን ጥረት እኔ አብዛኛው እሱንም ስለሚያሳዝነኝም ጭምር ስለሆነ ለሱ ማዘን አለባችሁ። እሱ የሚችለውን ነገር አድርጎ የሆነ ነገር ጎደልስ ሰያ ላይ ሄዶ ግን ዘፍ ማለት እኔ ትክክል አይመስለኝም። ይሄ ትክክል አይመስለኝም። ሆነ ለመናገር ምን ያድርግ? እሱ የሚችለውን ነገር እያደረገ የተጋፈጠ ነው። ሚኪ ሳሪ ብለኝ ነበር ልናገር። እሺ ያው በእርግጥ ሰያ ቀድም ሁሉንም ነገር ብሎታል። ግማሹ ቤት ተዘግዝቀናል፣ ግማሹ ቤት ብዙ ነገር እንባላለን። በእርግጥ ስለመባላችን የምንጨነቅ ሰዎች አይደለንም። ከዛ ውጭ እንግዲህ በአንድም በሌላም ሰበብ ለመከታተል ብላችሁ ፎሎ ያደረጋችሁ ሰዎች ስትፈልጉ ፎሎ ማንሳት ትችላላችሁ። እኛ ፎሎ ችግር የለብንም። ግን የምርም እንደዚህ እንደተሰባሰብን እስከ መጨረሻው መፍትሄ አግኝተንላት የህዝቡም ጭንቀት ከ100% 95% ትክክለኛ ለሃና የተጨነቀ ስለሆነ ጭንቀቱ ቢቀል እሷም ለልጇ ብትሄድ በጣም ደስ ይለኛል። በጣም በቃ ከዛ ውጪ እንደምታየው ስንገባ ላይ ብላይ ሃና እግዚአብሔር አምላክ እንግዲህ እሷን ከልጇ የምትደበለቅበት ነገር ያርግላት። እኛ ግን ምንም አይነት ነገር ቢሆን በምንም መልኩ አሁንም መረጃ ከመጣ አሁንም አዲስ ነገር ካለ ተሰባስበን አንድነታችንን አናቆም። የምርም ግን ከኛ በላይ ደግሞ እዚህ ጋር የተሰበሰበው ሰው በጣም እንደተጨነቀ አምሹር እኔ በቃ በደንብ አውቃለሁ። ምክንያቱም ከሚያደርገው ድርጊት፣ ከሚጽፈው ጽሁፍ፣ ከሚናገረው ነገር። ስለዚህ እግዚአብሔር እንግዲህ በጎ ነገር እንዲያደርግላት ነው። አሁንም አለ የምትሉት ነገር ካለ ወደኋላ አንልም። እኔ እንግዲህ የኔ ውሳኔ አሁንም አልቀየርኩም። ታሪክ ወሬሽን አቋረጥኩሽ። አንድ ደቂቃ ብቻ ተናግሬ ልውረድላችሁ። ብዙ ሰው አለ ማለት ነው። እኔ ታውቂያለሽ ብዙ ጊዜ ሰይድን እንደዘረጠጠውትኝ እንዳስቀየምኩት ነው። ከዚህ በኋላ ወንድሜ አንድ አይሉ ሁለት ጊዜ ራሱን አሳልፎ ሰጥቷል፣ እስር ቤት እስከ መግባት ድረስ። አብዛኛው ደግሞ የኛ አካባቢ ለኢድን እየዘረጠጣችሁ ፎሎ ለመሰብሰብ ነው ምናምን የምትሉት። ሰይድ እኮ የፎሎ ችግር የለበትም። ስራ ያለው ልጅ እኮ ነው። ለማኝ እኮ አይደለም። አንድ አበባ ሁለት አበባ ሲል የሚውል ልጅ እኮ አይደለም እንደኛ። እያንዳንድሽ ከዚህ በኋላ ወንድሜ ጫፉን እንዳትነኪው እና የኛ ልጆች የአማራ ብሔርተኛ ነን የምትሉ
ዲያስፖራዎች ወንድማችንን የተመቻቸ ሀገር ብትወስዱት ብዬ እስማማለሁ። ሴቶቹ ማፈቀርን ብለው እኮ 40 ሌብል 30 ምናምን ሌብል ተሸክም የሚሄዱ አሉ። ለወንድ ሲገፉ ብቻ ናቸው እስር ቤት እንኳን ሲገባ የተጋፈጡለትኝ በሐሳብም ሊሆን ይችላል፣ በገንዘባቸውም ሊሆን ይችላል። ሰኢድ የተሻለ ሀገር ብትወስዱት ለህዝቦቹ ይጠቅማል ብዬ አምናለሁ። እሱ እጃቸው ረጅም ነው። ምንም ነገር ህይወቱን እንኳን ሳይሰስት አሳልፎ እየሰጠ ይሄ ልጅ ለምን አባታቸው ነው የሚዘረጥጡት በዚያም በዚህም ምን ያድርጋቸው? እና ከዛሬ በኋላ ሰኢድ የየቲም አሳዳጊ ነክ፣ የልጆች አባት ነክ። አንተን የሚጠብቁ ቤተሰቦችና የቲሞች ስላሉ ወደ ራስ ልሰክ ሰዎችክ ብትኖርላቸው ብዬ በዚህ ሁሉ ህዝብ ፊት ልነግርህ እወዳለሁ። በቃ ከዚህ በኋላ የቻልከውን ነገር ሁሉ አደረገክ። በእናንተ ብቻ የሚሆን ነገር የለም። ይሄ አቅፈው አሳልፈው ለመስጠት ደላላውን አቅፈው ይዘው አይደለ ቅድም ራሱ መንቤ የምትባለው ልጅ ገብታ ምንድነው ያለችው? ሃኒ ጋር ጓደኛ አይደለንም ግን አላቃትም ማለት አይደለም እንደዚህ ስላችሁ አለች። አብራት አንድ ዳይሉ ስንት ጊዜ ቪዲዮ ሰርታ አብረው እየበሉ እየጠጡ አብረው የአድዋ ጊዜ ራሱ አቻችሁን ወደ ኋላ አስገለላችሁ ነው እዚህ ብቻችሁን እየተጋፈጣችሁ ያላችሁ ምን ይዛን። ስለዚህ ማነው ጥፋተኛው? አሳልፈው ያልሰጡ ሰዎች ሺህ ጊዜ አንድ ጊዜ ሳይሆን የገደሏት ደግሞ ሺህ ጊዜ ነው የገደሏት። እና ማን የሀገሮቿ ልጆች ደላላ አቅፎ ያዙ እና ምን ትሆነላችሁ? ከዚህ በኋላ እባክህ ለቤተሰቦችክና ለልጆችክ ለነዛ ለየቲም ለእህቶችክ ልጆች ብትኖርላ